ወደ የትኛው ቤተክርስቲያን የገባው? ወደ እናንተ ወደ ኦርቶዶክስ። ወደ ኦርቶዶክስ መሄድ መሞት ነው። አንዳንድ ልክ ያልሆኑ ነገሮች ካሉ ትክክለኛ ሆነ መንገድ ነው። አሁን ጎበዝ ኦርቶዶክስ ጋር ልክ አይደለም የምትይው ነገር አምጥቶ ነው። እኔ አሁን 1000 መጽሐፍ ቅዱስ ከየት እንደመጣ አላውቅም ብለሻል። ኦርቶዶክስ ጋር ልክ ያልሆነ አንድ ነገር ንገሪኝ። ኢየሱስ ክርስቶስ አማላጅ መሆኑን የሚናገር 5 እና 6 ቦታ አለ መጽሐፍ ቅዱስ ላይ። 5 እና 6 ቦታ እስኪ ያሳየኝ። የቱ ጋር ልውጣብህ? ስልኪ ላይ ነው ያለው። እሺ ችግር የለውም። ጴጥሮስን ኢየሱስ ክርስቶስ ሴጣን እንደሚለው ታውቂያለሽ? ኢየሱስ ክርስቶስ ጴጥሮስን ሴጣን ይለዋል ታውቂያለሽ? መጽሐፍ ቅዱስ ላይ ጴጥሮስን አንተ ሴጣን ብሎ ይጠራዋል ወይም ይናገረዋል። ታውቂያለሽ? አላውቅም። አታውቂም። ለዛ ነው አንቺ የሚጠቅሱልሽን ጥቅስ አሁን ሮሜ 8:34ን ብቻ ስለሚያስሸመድዱሽ ነው። ባይዘው አንቺ ከዚህ ውጭ ማለት አንዴ ቆይ። እሺ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ለምሳሌ ከራሴ አንዳች ነገር አይቻለኝም ብሎ ተናግሯል። ታምኛለሽ? ስንት ላይ? ዮሐንስ ወንጌል ምዕራፍ 5 ከቁጥር 30 ላይ አንብብልኝ ቃሉ። እሺ እዚሁ ሙስሊም አድርጌ ይልክሻለሁ። እንዲህ ይላል ዮሐንስ ወንጌል ምዕራፍ 5 ከቁጥር 30 እኔ ከራሴ አንዳች ላደርግ አይቻለኝም። ያው ቃል በቃል ነው እንደዚህ የሚለው። ያው ቃል በቃል ነው። ጥቅስ አመጣሁልሽ። ታምኛለሽ? ኢየሱስ ከራሱ ምንም አይቻለው? ይቻላል። እሺ ትንቢተ ኢሳያስ ምዕራፍ 54 ላይ ይቻላል። ስለዚህ መጽሐፍ ቅዱስን ትቃወሚያለሽ ማለት ነው አንቺ። እሺ ትንቢተ ኢሳያስ ምዕራፍ 54 ከቁጥር 5 ላይ ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር። ቀድሜ ጠየቅኩህን እኮ አልመለስክም። ቆይ ለምን እንደሆነ ላሳይሽ ነው። ምን ያህል ሰው ጥቅስ እየጠቀሰ እንደሚጠፋ ላሳይሽ ነው። እሺ ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል መጽሐፍ ቅዱስ ላይ። እሺ ፈጣሪሽ ባልሽ ነው ሚንስ ምን ማለት ነው? አንበበሽ ታውቂያለሽ? የትኛው ክፍል ላይ ነው የሚለው? ትንቢተ ኢሳያስ ምዕራፍ 54 ከቁጥር 5 ላይ ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል። ይኸው ቃል በቃል ነው። እየሰማሁ ነው። ምን ትሰሚኛለሽ ታዲያ? ይኸው ይላል። አትቀበያለሽ ወይ? ራሴ አንብቤ እና በትክክል የሚያስረዳኝን ሰው ከዚያ ሰምቼ ይቀበላለሁ። ገባል? ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል። ያው አስነበብኩሽ። ይኸው ቃሉ አለ። 5-4 ቦታ አይደላልሽም? ይኸው 100 ቦታ ሳይሻሉ አንቺ የማትቀበዩ አማላጅ መሆኑን የማትቀበለው ለዚያ ነው። አዳምጪ ዝም ብለሽ። ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ለሐዋርያት ኃጢአታቸውን ይቅር ይላችኋላቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል። እናንተ ኃጢአት ይቅር ስትሉ የእነሱ ይቅር የተባለላቸው እኔ ይቅር እላለሁ ማለት ነው። እነሱ ይቅር ማለት ይቅር አለ ማለትም ይችላሉ ሐዋርያት እያሉ ነው። ትቀበያለሽ? ትቀበያለሽ? እያነበብኩት ነው። ያን በሚወደው ተጽፎልኛል፣ እቀበለዋለሁ። ስለዚህ ሐዋርያት ይቅር ኃጢአት ይቅር ማለትና ለማለት ይችላሉ። ሙሉ ክፍሉን መጽሐፍ ቅዱስን አንብቤ ስረዳ ልቀበል እችላለሁ። እሺ ቅዱስ ጳውሎስ እኔ ምንም እንኳን በሥጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ ይላል። ትቀበያለሽ? እህታችን። አዎ። ስለዚህ ቅዱስ ጳውሎስ በመንፈስ ከእናንተ ጋር ነው።
ሌላ ሃይማኖት አትንካ። እኔ እያወራኝ ያለው አንቺ ሃይማኖት የለኝም ማለትም እንደው እናንተ ስልሽ ግሩፕ ትቀበላላችሁ ምናምን እናንተ። እሺ ተቀበያለሽ አንቺ? እኔ የተጻፈልኝን እቀበላለሁ መቀበል። ስለዚህ ቅዱስ ጳውሎስ በመንፈስ ከአንቺ ጋር ነው ከእናንተ ጋር ነኝ ሲል አንቺ ጋርም ያጠቃላል። አንቺ አሜን ታያለሽ? ይሄንን ጥያቄው የምመልስልህ ሙሉ ክፍሉን አንብቤ ሙሉ ተረዳው ማለት ነው። ሙሉ ምዕራፍ ምን ሊል እንደፈለገ እንትን ሲል ነው። እሺ ምን ሊል እንደፈለገ ገብቶሽ ነው አንቺ አሁን ስለ ምልጃ ወራሽ? አዎ። እሺ ጎበዝ። አሁንም ላሳይሽ እና እዚሁ ምን ሊል እንደፈለገ ገብቶኛል ብላለች። ምን እያለች እንደሆነ አሳያቸዋለሁ። በዮሐንስ ወንጌል ምዕራፍ 17 እቺ ልጅ ላይክ ኦኬ። በማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ ቁጥር 18 ላይ አንድ ሰው መጥቶ ቸር መምህር ይለዋል ኢየሱስን። ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም ይለዋል። ስለዚህ ኢየሱስ ክርስቶስን ቸር ማለት አንችልም እንለዋለን። አሁን ይሄንን ሁሉ ኢየሱስ አማላጅ መሆኑን ማለት አማላጅ መሆኑን ስለ ምልጃ ያወራሻል። መጽሐፍ ቅዱስን ማን እንደሚከደው ላሳይሽ ነው። ስለዚህ ቸር አትዩም ኢየሱስን? ጥያቄ ነው የጠየቅኩ አይደለ? ኢየሱስን ቸር አትዩም ወይ? የኔን ጥያቄ መልስልኛ። እሺ እኛ አውዳዊ ፍቺ የሚባል ነገር አለ። ለዛ ነው ማንቀበለው። እሺ ለዛ ነው ኢየሱስ ክርስቶስ አማላጭ አንድም ቦታ አልተባለም። ባይዘው እሺ አማላጭ አሁን ልጠይቅ አንድ ጥያቄ። ከጥያቄው በፊት መጽሐፍ ቅዱስን ትቀበያለሽ አትቀበይም? እቀበላለሁ፣ ግን ጥያቄ ከተቀበልሽ ለምን ነው ኢየሱስን ቸር የምትይው? ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም እያለ ለምን ይሄን ጥያቄ ወይስ ቸር አይደለም? ወይስ ቸር አይደለም? ቸር አምላክ ነው። ያንቺን ጥያቄ 2 ደቂቃ እንትን አለንም እህቴ፣ እዛው ከታች አሳይቼሽ። ለምሳሌ እንደዛ የምትሉበት ፓርት ላሳሽ። አንደኛው ለምሳሌ ከሮሜ 8:34 እና ዕብራውያን ላይ ነው ብዙ ሰዎች የሚጠቅሱት ማለት ነው። ዕብራውያን አውጥቼ ላሳይሽ። ለምሳሌ ዕብራውያን 7:25 ላይ ማለት እሺ እንዲህ ይላል፣ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል አለ። እሺ ቃሉን ይጨርሰዋል። እዚህ ጋር አይጨርሰውም አይደል? ይኖራልና ስለዚህ ደግሞ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል አለ። ቅዱስና ያለ ተንኮል አለ፣ ነውርም የሌለበት ከኃጢአተኞች የተለየ ከሰማያትም ከፍ ከፍ ያለ እንዲህ ያለ ሊቀ ካህን ይገባልና አለ። 27 ላይ እርሱም እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕት ሊያቀርብ አያስፈልገውም። እሺ አስቀድሞ ስለ ራሱ ኋላም ስለ ሕዝቡ አዳምጪ፣ ዕለት ዕለት መስዋዕት ሊያቀርብ አያስፈልገውም ካለ በኋላ 27 ላይ ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና ይላል። ጌታ ኢየሱስ ክርስቶስ አስቀድሞ ስለ ራሱ ኋላም ስለ ሕዝቡ አንድ ጊዜ ራሱን መስዋዕት አድርጓል። አዎ እኮ እያነበብኩ እየሰማሁ ነው። ይሄው ቃሉ እንደዛ ነው የሚለው። አስቀድሞ ስለ ራሱ ኋላም ስለ ሕዝቡ ኃጢአት ዕለት ከዕለት መስዋዕት ሊያደርግ አያስፈልገውም ካለ በኋላ ምክንያት ሲያስቀምጥ ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጎታልና ይላል። ስለዚህ ፈጽሞ ያደረገው አስቀድሞ ስለ ራሱ ኋላም ስለ ሕዝቡ ኃጢአት ሞቷል ኢየሱስ። እንደዛ ነው የምታምኘው? አሁን እኔ ጥያቄ መልስልኝ። ጠይቄያለሁ፣ መልስልኝ። አሁን የበላሽ ይመለስ እንዳልልሽ ስድብ ነው እህታችን። የጥያቄሽ መልስ እኮ ነው ይሄ ማለት። ኢየሱስ ክርስቶስ የማያማልድ ከሆነ ወደዚህ ምድር የመጣበት ዋና ዓላማ ምንድን ነው? እንደዛ ነው ብለሽ ታምኛለሽ ወይ? ኢየሱስ ክርስቶስ ወደዚህ ምድር የመጣበት ዋና ዓላማ ምንድን ነው? ለምን ሞተ? ለምን ተሰቀለ? ለምን ደሙን አፈሰሰ? በጥያቄው ላይ ጥያቄ እሱን መማር ለሚፈልግ ሰው ነው። አንድ ዝም ብሎ ፈርጆ ኦርቶዶክስ እንደዚህ ነች ለሚል ሰው እንደዛ መልስ አለ። መጀመሪያ መሰረታችሁ መሀይምነት ላይ እንደሆነ ማመን አለብሽ። ባይዘው እሺ፣ በቃ መሀይምነት ላይ ተመስረታችሁ። አንዳንድ ሰዎች አሉ ስለ ስላሴ ሲነገራቸው የሌላ እምነት ተከታዮች እኮ በቃ ብለው የሚስቁ የሚንከተከቱ ማለት ነው። ለምን ለነሱ በቃ መሀይም ናችሁ ማለት ባይዘው ማለት ነው። ጋይስ መሀይም ናችሁ ማለት እውነት ይቀየራል ማለት አይደለም። አንተ አይገባህም ማለት እውነት ይቀየራል ማለት አይደለም። አንተ በደንብ አትረዳም ማለት አዳምጪ፣
በጣም ባይዘው እንደዚህ ያረጋል። ስላንቺ አይደለም ማውራው። እሺ ይኸውላችሁ ወገኖች፣ ስለ ስላሴ ሲወራ ያልሞተ አምላክ አለ፣ የሞተ አምላክ አለ እያሉ የሚሳለቁ ሰዎች አሉ። እግዚአብሔር ራሱ ባለው ቃል ላይ ማለት ነው። ወይ ያ ነገር አልገባችሁም ማለት እናንተ አይምሯችሁን አላስኬዳችሁትም ማለት ነው። እሺ መሀይ ማለት ስድብ ማለት አይደለም። እሺ አላዋቂ መሆን ማለት ነው። ይቅርታ። እሺ ስድብ አይደለም። ስለዚህ ሰው እንዴት ነው በመሀይምነት የሚስቀው? አሁን ለአንቺ ለማብራራት ማለት ነው እህታችን ጊዜ አለ። እሺ አሁን እዚህ ጋር እየጠየኩሽ ያለውን በግልጽ ሳታሚ ያንተ ጥያቄስ እሺ እኔ ልክ አይደለሁም። ስለዚህ አንቺም ልክ ባልሆንሽበት ሁኔታ የኢየሱስን ሁሉን ቻይነት ሳታረጋግጪ እግዚአብሔር ባልሽ ምናምን የሚል ጥቅስ እያለ እኔ ሌላም ቦታ ሳይሻለሁ ባይዘው ለምሳሌ ኢየሱስ ክርስቶስ አስቀድሞ ስለራሱ ኋላም ስለ ሕዝቡ ኃጢአት ሞተ የሚል ጥቅስ እያለ እንዴት ነው ሰላም ሆነሽ በቃ ኦርቶዶክስ ተሳስታለች ብቻ ብለሽ ነው ቁጭ ያልሽው እስከዛሬ ሁሉ ሳትማር? በኦርቶዶክስ ልክ አለመሆን ላይ ነው እናንተ ትክክልነት የእናንተ ያኔ አያንቺና ምን የኔ ትኛለሽ? ጴንጤ አይደለሽ እንዴ? ምን እንደምትይው ለምን ታሻለሽ? ደግሞ መጀመሪያ ኦርቶዶክስ ለምን ውሸት ምን አመጣው? እንትን ስላለ ነው ማለት ለሆነ አካል የሆነ ጥላቻና ለሆነ ነገር ደግሞ የሆነ የምትናገረው ንግግር ነው። ቁጭ ብዬ አወራለሁ ከጴንጤ ጋር ጌም ስጫወት ነበር። ከጠላሁት ጠልቶ አብሮ ማውራት አብሮ መነጋገር አለን። ውሸት ነው የሚጠላው። አሁን አንቺ መተሽ ኦርቶዶክስም ጴንጤም ትኛለሽ። ከዛስ ኦርቶዶክስ ጨለማ ናት ብለሽ እያሰብሽ ኦርቶዶክስም ጴንጤም ነገርኩ። ስጠይቅ እንኳን በትክክል መመለስ አትችልም። አትመልስልኝም። ጥያቄ አይደለም መተሽ ጌታ ተቀበልኩ ትኛለሽ። ኦኬ ቼክ አደረኩኝ ጴንጤ ነሽ አንቺ። ጴንጤ አይደለሁም ብለሽ ዋሸሽ ስትገቢ ምንድን ነው አሁን? ለምን ጴንጤ ሆንሽ? የሁሉ ጥቅስ ሳታውቂ የሁሉ መጽሐፍ ቅዱስ የክርስቶስ ማንነት ምን እንደሆነ ሳታውቂ ሸር መባል አለበት የለበትም የሚለውን እንኳን አስደግፈሽ ማስረጃ ብተሽ መናገር አትችልም። አይደለሁም ኢየሱስ ክርስቶስ ሁሉን ቻይ ነው ሁሉን ቻይ አይደለም የሚለው መናገር አትችልም። አይደለሁም ብያለሁ። መጀመሪያ ሁሉን ቻይ ነው ኢየሱስ። ከአንተ የተሻለ የማስተማር እንትኑ ስላላቸውና የማስረዳት አቅሙ ስላላቸው እነሱን ነው ሪፖርት የሚያደርጋቸው ማለት ነው። ገባ አይደለ? ኦርቶዶክስ ታውቂያለሽ? ኖ ስክሮል ሳረግ የሆነ ኦርቶዶክስ ሲሳደብ የሆነ ኦርቶዶክስ ሲዘፍን የሆነ ኦርቶዶክስ ሲጨፍር የሚመጣልኝ። ኦርቶዶክስ ታውቂያለሽ? አንዳንድ ነገሮች አምስቱን አዕማደ ምስጢር ነገር አላውቃቸውም። ሰንበት ለምንድን ነው እሑድ የሆነው? ሰንበት በመጽሐፍ ቅዱስ እሑድ ነው። እሺ የኦርቶዶክስ መጽሐፍ ስንት ነው? 81 እስቲ አራቱን ወንጌላት እንገር። አራቱን ወንጌላት ሉቃስ፣ እሺ ማቴዎስ፣ እሺ አንደኛው እንጃ። እሺ አራቱን ወንጌላት ተቀ እስኪ አባታቸው ነው ቤል ምን አባ በሰማይ የምትኖር እሺ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን፣ እኛ የበደሉንን ይቅር እንድንል በደላችንን ይቅር በለን እያለ ይቀጥላል። ጨርሽ። ለምን አስፈላጊ ነው? ለምን ትጠይቀኛለህ? ለምን አስፈላጊ ሆነ? ጨርሽ። ምን ጸሎት የጌታ ጸሎት አይደል? ይሄ መጽሐፍ ቅዱስ ላይ ማለት ነው። ጨርሽ እኮ ግን ለምን ታስጠልኛለህ? አሁን ለምን ፈለክ እንድጸልይ? እሺ በመጀመሪያ በቃ እንዲህ እወቂ። እሺ አንድ ነገር ማወቅ ያለብሽ ነገር እህታችን፣ በመጀመሪያ ውሸት ጥሩ አይደለም። እሺ ስለ ኦርቶዶክስ ምን የምታውቂው ታሪክ የለም።
ሁለተኛ አንቺ ጠለል ያልሽ ጴንጤ ነሽ በሰራት በቃ ጴንጤ ነኝ ጥያቄ ያለኝ ኦርቶዶክስ ላይ ብሎ መግባት በጣም ጸደይ ነገር ነው። ባይዘው በጣም የምወደው ማከብረውም ነገር ነው። እሺ ጴንጤ ነኝ ኦርቶዶክስ ላይ ጥያቄ አለኝ አለቅ። ውሸት ላይ ከተመሰረትሽ በቃ ላይክ በጣም ባይዘው ምንም ባለማወቅ ላይ ደግሞ ውሸት ሲጨመርበት በጣም ነው የሚያስጠላው። ባይዘው ይዘጋል። በጣም የሚዘገን መጽሐፍ ቅዱስ ያ ሁሉ ጥቅስ የጠቀስኩልሽ ለምንድን ነው? ደንገጥ ብለሽ ኦኬ ለካ እንደዚህም አለ እንድትይ ነው። እሺ ደንገጥ እንድትይ ደንገጥም ግን አትሉ። ባይዘው የኢየሱስ አምላክነት ላይ ጥያቄ እየተነሳ የኦርቶዶክስ ልክ አለመሆን ነው ለእናንተ እረፍታችሁ። ለአንዳንድ ሰዎች ያው አምላክነቱ ላይ እንኳን ጥያቄ ተነስቶ ደንገጥ አላልሽም። አንድ ኦርቶዶክስ አሁን ይሄን በእርግጠኝነት ከታች ብዙ ሰው ጥያቄ ይፈጥራል አይምሮ ውስጥ። አይ ነው አሁን ቁጭ ብዬ ደግሞ አሁን የተናገርኩትን ላስረዳ። ኤኒዌይስ ምልጃውን የማትቀበለው ከእነዚያ ጥቅሶች አንግል ነው። እሺ ምልጃ ማለት ምን ማለት እንደሆነ ታውቂያለሽ? ማስታረቅ። በምን ማስታረቅ ነው ምልጃ? እሺ በምን አይነት መንገድ ማስታረቅ ነው ምልጃ? ማለት ኢየሱስ ክርስቶስ ማከለኛ ነው አይደል? እሺ መካከለኛ ነው እናምናለን። እሺ ያ አማላጅም ፈራጅም ነው። እሺ አማላጅም ፈራጅ ነው። አማላጅ የሚለው የቱ ጋር ነው ያለው? ትንቢተ ኢሳይያስ ላይ ትንቢተ ኢሳይያስ ነው። አዎ ትንቢተ ኢሳይያስ ላይ አማላጅ ማለት አማላጅ ነው ይላል። አዎ ስለኛ እንደማለደ ይናገራል። ትንቢተ ኢሳይያስ ምዕራፍ 52 መጨረሻ አካባቢ እግር እንዳጠበ ታውቂያለሽ? ኢየሱስ ክርስቶስ እግር አጠበ ነው። እግር አጣቢ ነው ወይ? አይደለም። ስለዚህ ታዲያ ለምንድን ነው መርጠሽ የምታምኘው? እግር ሲያጥብም አሁን ሲጸልይ አማላጅ ካልሽው እግር ሲያጥብም እግር አጣቢ ማለት አለብሽ። እሺ ግን አማላጅ መሆኑን እኮ እሱ ራሱ እየተናገረ ነው። አይመጣም ሰፍር ላይ 6 ክፍል 6 ቦታ 5 ቦታ ያስቀምጥልንም። 6 ቦታ 5 ቦታ ምን ብሎ አማላጅ ነኝ ይላል? አማላጅ እንደሆነ ይናገራል። አማላጅ ነኝም አላለም። አማላጅ ነው ማለት የሚማልድ ተብሎ በመጀመሪያ ደረጃ ኢየሱስ ክርስቶስ ወደዚህ ምድር የመጣበትን ዓላማ ንገረኝ ከቻልክ። እሺ ኢየሱስ ክርስቶስ አስታራቂ መሆኑን እናምናለን። እሺ ያ ታምናለህ? ኦርቶዶክስ ቤተክርስቲያን ትቀበሏለች? ይሄንን ትቀበሏለች ሳይሆን እሷን ያስተማረችው ለመጀመሪያ ጊዜ አማላጅ መሆኑ እንደሚያስታርቅ አዳምጪ እስኪ መጀመሪያ እስኪ ለይ። አሁን አማላጅ ማለት አስታራቂ ማለት አይደል? አስታራቂ ማለት ነው። ግን በምን አይነት መንገድ? በልመና ሲያስታርቅ። እሺ በልመና ሲያስታርቅ አማላጅ ይባላል። ከፍሎ የሚያስታርቅ ሰው ቤዛ ይባላል። እሺ እኔና አንቺ ብንጣላ መሀል ላይ መጥቶ አንድ ሰው የኔን ክፍያ ከፍሎልኝ አንቺ ላይ ብድር ቢኖርብኝና ያን ክፍያ ከፍሎልኝ ካስታረቀ ቤዛ ይባላል። ኢየሱስ ክርስቶስ በጣም በመጽሐፍ ቅዱስ ብዙ ቦታ ቤዛ ተብሎ ተጠቅሷል። አማላጅ ተብሎ በአንጻሩ አንድም ቦታ አልተጠቀሰም። የሚማልደው ተብሏል። ሊማልድ ተብሏል። እግር አጠበም ተብሏል። ኢየሱስ ክርስቶስ ተተፋበት ተብሏል። ያ በላ ተብሏል። እሺ ልክ እንደዛው ጸለየ ተብሎ የሚማልድ ተብሎ ሊማልድ ተብሎ ተጽፏል። ግን ለምንድን ነው የተጻፈው? ይለምናል ብለሽ ታምኛለሽ አንቺ? ኢየሱስ አሁን ከፍሎ ማለት የሆነ ለአንተና ለእኔ ኃጢአት ዋጋ ከፍሎ የሚያስታርቅ አልከኛ ቤዛ ይባላል። የዘላለም አስታራቂ ነው። ለምን ማርያም ቤዛ ተባለች በእናንተ? እሺ ቤዛ ማለት ነው አሁንም ይሄኛው ገብቶሽ ነው? ዋና ወደዚህ ቤዛ ማለት ነው። ይሄ ቤዛ ነው አይደለም? ይሄ ነገር ቤዛ ነው። እሺ ይሄ ራሱ አሁን እኮ እኔ እኮ ችግሩ እኮ ላይክ ጥያቄ ነው። ይሄ ግን የብዙዎች ችግር ምን እንደሆነ ታውቂያለሽ? የሆነ ቃል ስትሰሙ ቃሉ ምን ማለት ነው መጀመሪያ እሱ ይቀርማል። አሁን ምልጃ የሚለውን ቃል ምን ማለት ነው? ላይክ ምልጃ ማለት ለምን ነው? ማስታረቅ ነው። ኢየሱስ እየለመነ እያስታረቀኝ ነው ብለሽ ታምኛለሽ? ቤዛ ጫማ ራሱ ቤዛ ነው እኮ ትርጉሙ። ገንዘብ የነፍስ ቤዛ ተብሏል በመጽሐፍ ቅዱስ። ሙሴ ቤዛ ተብሏል በመጽሐፍ ቅዱስ። እሺ ለምሳሌ እመቤታችን ከምትባልበት ነገር አንዱ ልንገርሽ። ኢየሱስ ክርስቶስ ከአንቺ ስጋ ተካፍሏል አልተካፈለም?
ተካፍሏል እህታችን ከኔ ከአንቺ ሚንስ የሰው ልጅ ሆኗል አይደል? ከአንቺ ተቆጥሯል። የሁሉንም የሰው ልጅ ወክሎ ነው መስቀል ላይ ወጣ አይደል? የተሰቀለ። እሺ ሲወጣ ግን መስቀል ላይ ሲወጣ ከእያንዳንዳችን ስጋ ነስቷል እንዴ? አልነሳም አይደል? ግን ከእመቤታችን ስጋ ነሳና ከአንቺም ከኔም ከሁላችንም ከሰው ልጅ ሁሉ ስጋ ነሳ። የእመቤታችን የማርያም ልጅ ሆነና የዳዊት ልጅ ተባለ፣ የአብርሃም ልጅ ተባለ። ዊች ሚንስ ሁሉንም የሰው ልጆችን ሁሉ ወክላ ከእሷ ስጋ ነስቷል ኢየሱስ ክርስቶስ። ለሁላችን ምን ሆነች? የዓለም ሁሉ ሰዎች ምን ሆነች? ቤዛ ሆነች ወይም ምትክ ሆነች። ተካችን እኛን ማለት ነው። እኛን ተካችና ስጋ ከእሷ ተወሰደ። ጌታ ኢየሱስ ክርስቶስ ወሰደ። ስለዚህ ቤዛ ትባላለች። ጫማ ቤዛ ተብሏል። ላሳይሽ የቤዛን ትርጉም ደግሞ። አሁን ምልጃ የሚለው መጀመሪያ ላሳይሽ። ያው ምልጃ ማለት የአንድ ሰው ልመና ወይም አቤቱታ ይዞ በሌላ ሰው ፊት ወይም በአምላክ ፊት መቅረብ ማለት ነው። በአምላክ ፊት ለልመና ነው የምትቀርቢ፣ ልትለምኝ። ከለመንሽ ምልጃ ይባላል። ማትለምኝ ከሆነ አማላጅ አትባይም። እሺ እየለመነ ነው ካልሽ ኦብቪየስሊ እንደዛ የሚሉ አለ፣ እንደዛ የሚሉ ሰዎች አሉ። ብዙዎች ግን ሳያውቁት ነው እንደዛ የሚሉ። እሺ ግን ደግሞ የሚማልደው ለምን ተባለ? ልክ እንደዛው አሁን ለምሳሌ ከራሴ አንዳች ነገር አይቻለኝም ብሎላ ለምንድን ነው ያለው? አትይም ትያለሽ አይደል? እንደዚህ አይነት ቃል ስትሰሚ ልክ እንደዛው ምልጃ ሲልም ኢየሱስ ክርስቶስ ቃል በቃል ስለ አብ በግልጽ ስታውቁ ያ እኔ እንድለምናችሁ አልላችሁም ብሏል። እንድለምን አልላችሁ አብን እንድለምን አልላችሁም ብሏል። እንደማይለምን ተናግሯል ኦልሬዲ። ከዛስ ምልጃ ይማልዳል ካለ ይለምናል ማለት ነው። ቃል በቃል ይለምናል ሲል ለምንድን ነው ያለው አንልም። ለምን ዮሐንስ ወንጌል ላይ ሁሉ በእርሱ ሆነ የተባለለት አምላክ እዛው ዮሐንስ ወንጌል ላይ ምን ሲባል እኔ ከራሴ አንዳች ነገር አይቻለኝም ሲል ኦኬ ለምን ብለሽ እንደምጠይቂው ልክ እንደዛው አልለምንም ብሉም ደግሞ ያ ሊለምን ሲባል ለምንድን ነው የሚለው ጥያቄ ያስፈልጋል። እሺ ግልጽ ነው እህታችን? እና ስግደት ጋር ልምጣለህ። ማወቅ ስለምፈልግ ማለት ነው። ማወቅ ስለምፈልግ ስግደት ጋር ልምጣለህ። ምልጃው ጨረሽ? ይሄ እኮ ነው ችግሩ። በእናትሽ እረፍት አግኝተሽ ነው አሁን የቅድሙን ጥቅስ ራሱ እህታችን። ኧረ በጌታ እኔ ሰምቻለሁ። ምንድን ነው የሰማሽው? በአንቺ ምክንያት ስንት ሰው ከታች የሆነ ጥቅስ ሰምቶ ዝም ብሎ እንዲወጣ አልፈለኩም። መልስ መመለስ አለብኝ። ገብቶሽ ነው? ኢየሱስ ሁሉን ቻይ ነው። አዎ ለምን ነው ታዲያ አልችልም ያለው? እሺ አስረዳት ይለኛል። አንድ ደግሞ ለመረዳትም እኮ ሬዲ ያደረገችው ስግደት ላይ መጣች። ምልጃው ገብቶች ነው። ኢየሱስን አማላጃትም ካሁን በኋላ ይማልድልኛል። ስለኔ ሊማልድ ስለኔ ይለምናል። በእኔና በእግዚአብሔር መካከል ያለውን የጥል ግድግዳ ላይ ፈርሰን የመጣው እኔ እሱ መቼ ፈርሰና ይለምናል። ኢየሱስ ይለምናል ወይ? አማላጄ ነው አለቅ ይለምናል። አጭር መልስ እኔ ነገርኩ። አማላጄ ነው ይለምናል። በቃ አማላጄ አጭር መልስ ሰጠው። አማላጄ አያቸው ዲስ ማች ነው አይደል? ነው ያረጋሽ ዲስ ማች በቃ አንዳንድ ሰዎች በጣም ነው የሚገርሙት። ይለምናል ወይ የምታምኑሽ ይለምናል ብለሽ ካመንሽ አዎ ይለምናል ማለት ነው። አይለምንም ካልሽ ደግሞ በኮንፊደንስ አይለምንም ማለት ነው። ይሄ ፉከራ መሰለሽ እንዴ? ኧረ በኢየሱስ ጌታ ይገስጻችሁ። እንደ ሀርደኛ እኮ ነው የሚልኩት ደግሞ እንደ ሀርደኛ ይልካል። እሺ ሁለት ፖይንቶች ልንገራችሁ። እሺ ጋይስ፣ እሺ የመጀመሪያው ፖይንት ማለት ነው የመጀመሪያው ፖይንት ወንጌል ሲጻፍ ለማንና
በምን ሁኔታ ነው የተነገረው የሚለው ጥያቄ ያስነሳል። እሺ በማንና በምን ሁኔታ ነው የተጻፈው? የሆነ ጥቅስ ስታነቡ ባይብል ላይ መጽሐፍ ቅዱስም ብሎ ለየግለሰብ የተጻፈ አይደለም አይደል? ለየግለሰብ የተሰጠ አይደለም፣ ለቤተ ክርስቲያን የተሰጠው። ባይዘው መጽሐፍ ቅዱስ ከየት ነው የመጣው ስላት ምንም የምታውቀው ታሪክ የለም። መቼ እንደተሰበሰበ አታውቅም። ሁኔታችን ያ መጽሐፍ ቅዱስ ለቤተ ክርስቲያን ሲላክ ሁኔታ አለ፣ ጊዜ አለ፣ የተላከበት ሰው አለ፣ የተላከበት ደግሞ ምክንያት አለ። እሺ ጌታ ኢየሱስ ክርስቶስ ለምሳሌ ከራሴ አንዳች ነገር አይቻለኝም ሲል እዛ ጋር ያሉት ሰዎች እነማን ናቸው? አይሁዳውያን ናቸው። ለአይሁዳውያን መልስ እየሰጣቸው እነሱ የሚያዩት ሰው አንድ ሰው ነበረ። ልክ እንደኔ የቆመ አንድ ሰው ነበር የሚያዩት። ስለዚህ ከዚህ ሰው የሚመጣ አይደለም። ወይም ደግሞ እዚህ ጋር የምታዩት እነሱ የሚያስቡት ሰው አለ እዛ ጋር። እሺ ከሱ እንዳልሆነ ያ መልእክት ከየት እንደመጣ ከሰማይ እንደመጣ እየተናገረ ከእግዚአብሔር ዘንድ ከአብ ወጥቼ መጣሁ ይላል። ከዛ ይዞት የመጣው መልእክት እንደሆነ ሰው ዝም ብሎ ከራሱ ፈጥሮ ያመጣው መልእክት እንዳልሆነ እየተናገረ ነው። እሺ እንደዛ እያለ ነው። ሌላው ለምሳሌ ቸር መምህር ሆይ ሲሉት ቸር መምህር ሆይ እያለ ሁለት ነገሮች አሉ፣ አብሮት ያሉ ሰዎች አሉ። ያ ታውቃላችሁ፣ ሲሰገድላቸው አትስገድልኝ ይላሉ። መልካም ነገር ሲናገራቸው ሪጀክት ያደርጋሉ አይደል ቅዱሳን። እሱም ጌታ ኢየሱስ ክርስቶስን ምን እያደረገ ነበረ? ከእነሱ ጋር ሆኖ ያ አንደኛ ያ ሰው ማን እንደሆነ አላወቀም። ያ ሰው እስኪና ግባ እናስተምረኝ ይላችሁ። አሁንም ታይሜን ዌስት ልታረጉ እሺ። በእነዚህ በአንዳንድ መሀይሞች ምክንያት ይውላችሁ ቤተክርስቲያን መጽሐፍ ቅዱስ ላይ አንዳንድ ነገሮችን ሰዋራ የቤተክርስቲያን እንትኖች ኔትወርክን አስታግል። ሌላ ጴንጤ ካለ ይግባሽ። እሺ ብራዘር ይሰማል? አቤት። እንዴት ነህ? ሰላም? እግዚአብሔር ይመስገን። ምድራዊ ሃይማኖት ምን አልከኝ? ምንድነው ሃይማኖትህ? አይሰማም? ምንድነው ሃይማኖት? ጴንጤ ነኝ፣ ፕሮቴስታንት ነኝ። ማንን ነው ፕሮፋይል ያደረከው? ማንን ነው ፕሮፋይል ያደረከው? ምንም ማድረግ እችላለሁ። ስለ በኔ ሶሻል ሚዲያ ምን አገባ እንትን ማለት ጥያቄ እኔ ጥያቄ አለኝ፣ ጥያቄውን ይመልሳለሁ። ፕሮፋይል ያደረኩት ነገር አንተ ነው ያገባው። ይሄ ነገር እኮ አንተ ነው ያገባው። ፕሮፋይል ያለው ማን ነው? ሰው ነው። ማን የሚባል ሰው? ኢየሱስ ክርስቶስን ሳምፕል አድርገን እንጠቀማለን። ታውቃለህ አንተ። ስለዚህ የእናንተ የኢየሱስ ክርስቶሳችሁ ሳምፕል ነው ይሄ። እና እናንተ ማርያም ብላችሁ ገብርኤል ብላችሁ ብዙ ነገር እየተጠቀማችሁ ነው። ያ ነገር እዛና ኢየሱስ ክርስቶስ እዚህ እኔ መጽሐፍ ቅዱስ ትጠቀማለህ። ያንተን ደብቀህ ደግሞ የነን እንትን ማድረግ አትችልም። አረን ያልደበኩም ይሄው ለምሳሌ ምኑን ላሳይ እዚህ ጋር አለ። አሁን እዚህ ጋር እሺ ወንድማችን፣ እሺ ይሄኛው እሺ ማርያም ናት። መጽሐፍ ቅዱስ ሊያሳየኝ ይሄን ሰው አንተ አሳያ፣ ማርያምን አሳያ፣ እኔ አሳያለሁ። ስለዚህ እኔ ልክ አይደለሁም ማለት በቃ አንተ ኦርቶዶክስ ልክ አይደለችም። ስለዚህ አንተ እንደፈለክ ትኖራለህ፣ ማስረጃ የሌለን ነገር ይዘህ ትኖራለህ ማለት። እኔ ጥያቄ አለኝ። ጥያቄውን ትመልሰዋለህ? ቆይ አልመልስልህም። ጥያቄ አልመልስልህም። ለምን አትችልም? አልመልስልህም። መጀመሪያ አንተ ምንድነህ? ማነህ? ከየት ነው ያመጣው ይሄን ስዕል እያልኩ ነው። አንተ የማርያምን ስዕል ከየት አመጣክ? ወንድሜ እኛ ጋር ይቻላል ወይስ የማርያም ስዕል ትክክል ነው? እኛ ጋር ያለው ትክክል ነው ብለህ ታምናለህ? እኔ አላምንም። ታምንበታለህ? ይሄን ፕሮፋይል ያደረከውን ነገር ምን ብዬ ነው የሚያምነው? እኔ ምን አውቃለሁ? ታምነዋለህ?
አምላክ ነው? ወይ ስዕል ላይ አላምንም። ስዕል ላይ እኔም ባምንም ስዕል ላይ አላምንም። ለምን ለጠፍከው? ፕሮፋይል ላይ ማድረግ አልችልም። ትችላለህ፣ ግን ለምን እንዳደረከው ምክንያቱም ንገረን ብዬ ነው። አንብባ ጽሁፉን። ጽሁፉ አዲስ ኪዳን ማንበብ ትችላለህ። ዋናው ነገር እኮ ይኸውልህ፣ ዋናው ነገር ስዕሉ ላይ ሳይሆን እዛ እንትን ላይ ጽሁፍ አለ። ጽሁፉን ማንበብ ትችላለህ። እሺ ወንድማችን፣ ጽሁፉን ማንበብ ትችላለህ፣ መልእክቱን ማለት ነው። እሺ መልእክቱ አዲስ ኪዳን ይላል። ከዛ ፊት ለፊት ደግሞ የሆነ ሰው አለ። ያ ሰው ማን ነው እያልኩ ነው። የኢየሱስ ክርስቶስ ተቃዋሚ ነህ እንደ አንተ። ኢየሱስ ነው ማለት ነው። ቆይ ሶሪ፣ ኢየሱስ ነው ማለት እንደ ኢየሱስ ክርስቶስ ትክሄዳለህ። ኦኬ፣ ይሄን ስዕሉን መካድ ማለት ኢየሱስን መካድ ማለት ነው። መጠየቅ ማለት አይደለም እኮ እኔ ስዕል ውስጥ አይገታል። የኑንም መልሰ ማለት ማርያም ብለህ ይኸውልህ፣ እዛ ጋር ምን አልከኝ ወንድማችን? እኔ የጠየቁት ስለ ስዕል ነው። አንተ ኢየሱስ ክርስቶስ አልከኝ። ስለዚህ ስዕሉ ኢየሱስ ክርስቶስ ነው ማለት ነው። ኢየሱስ ክርስቶስ መስቀል ላይ እንደተሰቀለ አታምንም? ኧረ እኔ አምናለሁ፣ ግን ስዕሉ እሱ ነው ወይ? ለምን የለጠፍከው ስዕሉን እያልኩ በኔ ሶሻል ሚዲያ ምን አገባ አንተ? ዋናው ጥያቄውን ትመልሳለህ አትመልስም ወይ? አትችልም እንዴ? ይባላል እንደዚህ ምን አገባህ ይባላል እንዴ? ምክንያት መናገር አትፈልግም እኮ ይሄ ነገር አያገባም እኮ ይሄ የሶሻል ሚዲያ ነው አይደል? ምንም አያገባም። ምችል ተማራችሁት መጽሐፍ ሲናገር ስለምትጠየቁት ጥያቄ አይደለም። ይሄ መጠየቅ አይደለም እኮ አንተ የምትጠይቀው እንትን እኮ ነው። የሆነ አጠያያቂ የወረዳ ነው። ኧረ እኔ በፍቅር በጣም በፍቅርና በክብር ልጠይቅህ እባክህ ወንድሜ። ፕሮፋይል ላይ ያደረግከው ፎቶ እኔ እዛ ብዙ ብዙ የማርያም ሲል 44ቱ ምን እንደሆነ የምትሉት እኔ አላቅም። በርግጥ ገብርኤል ሚካኤል ምናምን የምትሉት አሉ። ይሄ ነገር እዛኔ ኢየሱስ ክርስቶስ ምድር ሲመጣ እንትን አልነበረም። ታውቃለህ፣ ቴክኖሎጂ ምንም አይነት ቴክኖሎጂ አልነበረም። እርግጠኛ ነህ ማለት የኔ ኃጢአት ሆኖ ማለት የኔ ኃጢአት ሆኖ እኔ እኮ መጽሐፍ ቅዱስ ላይ ያንተ ኃጢአት ነው አለ። አውራ ወንድሜ፣ ያንተ ኃጢአት ሲጀመር ኢየሱስን አለማመንህ ነው እንጂ ሌላው ፕሮፋይል ላይ ያደረግከው ፒክቸር አይደለም። ኃጢአት ምንድን ነው? አንደኛ ኢየሱስ ክርስቶስ ምን እንደሆነ አታውቅም፣ ማን እንደሆነ አታውቅም። ይኸው አሁን በምንድን ነው ያላመንኩት ኢየሱስ ክርስቶስን? ፕሮፋይል ላይ ያደረግከው ነገር ምንድን ነው ስልህ መልስ የለህም። ምን አገባህ ነው መልስ። አሁን እኔ ግን መልስልሃለሁ። ለምሳሌ አንተ የመላእክት ምስል፣ የገብርኤል ምስል ወይም ደግሞ የሌላ የኪሩቤልን ወይም የመላእክት ምስል መቅረጽ ኃጢአት ነው ብለህ ታምናለህ? ኦኬ፣ መቅረጽ ማርያምን ወይንም ገብርኤልን የት አይተህ ነው የቀረጽከው? እኮ ኃጢአት ነው ግን ብቀርጽ መላእኮችን እሱም ብቻ የት አይተህ ነው የቀረጽከው? የቱ ጋር ተገናኝተህ ነው? እሺ መጽሐፍ ቅዱስ ላይ አይቶ የቀረጸ ሰው ሳያይ የቀረጸ ሰው ባሳየስ? እግዚአብሔር አዞት ሳያይ የቀረጸ ሰው እነ ገብርኤል ኢየሱስ ክርስቶስ በዚህ ምድር ወይንም ማርያም ባለች ሰዓት እኮ ምንም አይነት ቴክኖሎጂ አልነበረም። ታውቃለህ? ቴክኖሎጂ እኮ ስልክ ምናምን የምንጠቀመው ነገር በጣም ቅርብ ጊዜ ነው የመጣው። ስለዚህ ፕሮፋይል ላይ ያደረከው ነገር ማርያም ምናምን የምንለው ነገር የምትሉት ነገር እኮ ንግግር ልመዱ ቀድማችሁ አንዳንድ ሰዎች። እሺ ላስረዳችሁ። እሺ ጋይስ እና ቸር በሌላ ቦታ ጌታ ኢየሱስ ክርስቶስ ምንድን ነኝ? እኔ ቸር መምህር ነኝ፣ እኔ መልካም መምህር ነኝ፣ እኔ መልካም እረኛ ነኝ እያለ ይናገራል። ሰው የተናጋሪው ወይም ደግሞ የጠያቂው ማንነት ይወስዷል። እሺ ሐዋርያትም ጌታ ኢየሱስ ክርስቶስም የሆነ መልስ መልሶ ስታዩ ተናጋሪው ማን ነው? ጠያቂው ማን ነው? ተናጋሪው ስለ ኢየሱስ ክርስቶስ የሚያውቀው ነገር ምንድን ነው የሚለው ነገር ማወቅ አለባቸው። እሺ ለምሳሌ ጌታ ኢየሱስ ክርስቶስ ቅዱስ ጴጥሮስን ሴጣን ብሎታል። ለምን? አትሰቀል ስላለው ማለት ነው። ስለዚህ ካልተሰቀለ ደግሞ ዓለም አይደለም። እሺ ካልተሰቀለ ዓለም አይደለም። ግን እኛም ታዲያ ተቀብለን ምን እያደረግን ቅዱስ ጴጥሮስን ሴጣን 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 እያደረግን አንጠራው። ልክ እንደዛው ቸር መምህር ሆይ ሲለው ማንነቱን አላወቅም። ስለዚህ እግዚአብሔር ብቻ ቸር ይባላል ካለ በኋላ ግን ምን ይላል? ጉድ ነው የሚለው። ጉድ ቲቸር አይደል የሚለው።
ስለዚህ አመ ጉድ ሺፐርድ ይላል። ይህ መልካም ምንድን ነኝ ይላል? እረኛ ነኝ ይላል። በሌላ ቦታ በተዘዋዋሪ እግዚአብሔርነቱን አምላክነቱን ይናገርበታል ማለት ነው። እዛ ጋር ሲናገር ደግሞ እኔ ከራሴ ብዙ ጊዜ ሙስሊሞችም ይጠቅሳሉ ጥያቄ እኔ ከራሴ አንዳች ነገር ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው እያለ ይናገራል። ያ እንደዛ የሚናገርበት ፓርት ደግሞ ለምንድን ነው? እዛ ጋር ያሉት አይሁዳውያን ናቸው። አይሁዳውያን እግዚአብሔርን ያውቃሉ፣ ነገር ግን የእግዚአብሔርን ቃል አልተቀበሉም። ጌታ ኢየሱስ ክርስቶስ መሆኑን አላወቁም። ስለዚህ ሳያውቁ ነው እየጠየቁት ያሉት። ስለዚህ ምን ብሎ ነው ማሳወቅ ያለበት? ያ ቃል ይዞት የመጣው ቃል ከአንድ ሰው የመጣ እንዳልሆነ እዛ ፊት ለፊት የሚያዩት እነሱ ሰው ብቻ ስለሆነ ማለት ነው። አንድ ሰው ነው የሚያዩት እንደኔና እንደናንተ። ልክ ያን ሰው ሲያዩት ከራሴ አመጣው ካለ ዊች ሚንስ ከራሴ ሚንስ እነሱ የሚያስቡት ምንድን ነው? ከራሱ ከሰው የፈለቀ ነው ማለት ነው። ስለዚህ ይሄ ነገር ከራሴ አይደለም። ከየት የመጣ ነው? ከሰማይ የመጣ ነው። ይሄ ቃል እሱ ራሱ ጌታ ኢየሱስ ክርስቶስ ከሰማይ የወጣ ነው። ከአብ የተገኘ ነው። ከአብ የወጣ ነው። አብ ከተባለ ደግሞ አብ ማለት አባት ማለት ነው። አባት ከተባለ አንድ ሰው አንድ አካል ደግሞ ምን ያስፈልጓል? ልጅ ያስፈልጓል። ያለ ልጅ አባት አይባልም። እሺ ከአብ ወጣ ሲባል አብ በነበረበት ኤኒታይም ልጅ አለ። አባት በምትባሉበት በማንኛውም ሰዓት ልጅ ሳይኖራችሁ አባት አትባሉ። እሺ ስለዚህ ከአብ ወጥቼ የመጣው ካለ አብ የሚባል አካል ካለ ቀድሞኑ አብ ከሆነ የአባት ምን ይባላል? ልጅ አለው ማለት ነው። ስለዚህ በሌላ ቦታ ምን አለ? እኔ በአብ እንዳለው አብን በእኔ አለ። ስለዚህ አብ ራሱ አብ የሚባለው በወልድ መኖር ነው። ወልድ ራሱ ወልድ የሚባለው በአብ መኖር። ስለዚህ እኔ በአብ እንዳለው አብን በእኔ እንዳለ እመኑ ይላል ጌታ ኢየሱስ ክርስቶስ። አንድ ሰው አባት ለመባል ልጅ እንደሚያስፈልገው ልጅ ለመባል ደግሞ አባት ያስፈልገዋል። እሺ ከዛ አንጻር የመጀመሪያው ሐሳቡ የጌታ ኢየሱስ ክርስቶስ የአምላካችን ሐሳብ ምን ለማለት ነው? ከራሱ ወይም ደግሞ ከዛ ፊት ለፊት ከሚያዩት ሰዎች ከሚመለከቱት ከዛ ሰው ነገሮች የመጡ እንዳሉ ይልቁንም ከሰማይ ይዞት ያንን ቃል እንደመጣ እንዲያምኑ እንዲያውቁ። እሺ ለምሳሌ በዮሐንስ ወንጌል ምዕራፍ 2 ከቁጥር 17 ላይ ይመስለኛል ይህም ቤተ መቅደስ አፍርሱት ይላል፣ እኔ በሶስተኛው ቀን አነሳዋለሁ ይላል። ይህን ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ ሲል እዛ ጋር ለአይሁዳውያን ነው እንደዚህ ያላቸው። አይሁዶች ምንም የሚያውቁት ነገር የለም። ዝቅ ይልና ግን ምን ይላል? ስለ ሰውነቱ ቤተ መቅደስ ያወራ ነበረ። ከዛስ ከትንሣኤውም በኋላ ደቀ መዝሙርቱ ይህንን አስታውሰው ምን አደረጉ ይላል? በኢየሱስ አመኑ ይላል። ስለዚህ እዛች ጋ የተናገረው ለምንድን ነው? በኋላ ከትንሣኤው በኋላ ሰዎች እንዲያምኑ ነው። አዋድ ለእንትኖች አልዘረዘረላቸውም። ባይዘው ለነዚያ ለአይሁዳውያን ዝም ብሎ አልዘረዘረላቸውም። ይሄ ማለት እኮ ስለ ሰውነቴ ነው ምናምን አላለም። ስለዚህ ያለው ምንድን ነው? ይህም ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ ማለቱን ብቻ ነው የሚያውቁት እነሱ። ያው ግን ያን ነገር ለምን ተናገረ? ኋላ ሲነሳ በኋላ ምን ስለሚያደርግ ለእነሱ ለሐዋርያት እንዲገባቸው ነው። ቅድም ሌላ የተናገርኩት ነገር ምንድን ነው? ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል የሚለው ቃል እዛው ዝቅ ስትሉ እርሱም እንደነዛ ሊቀ ካህናት አስቀድሞ ስለ ራሱ ኋላም ስለ ሕዝቡ ኃጢአት ዕለት ከዕለት መስዋዕትን ማቅረብ አያስፈልገውም፣ ያንን አንድ ጊዜ ባቀረበ ጊዜ ፈጽሞ አድርጎታልና ይላል። ምን እያለ ነው? ከአንድ ጀምሮ ከብሉይ ኪዳን ሊቀ ካህናት ጋር ዕብራውያን 7 ላይ ስታነቡት እያነጻጸረ ነው የሚመጣው። ዕብራውያን 2:17 ላይ ምን ይላል? 2:17 ላይ የሚምር ምንድነው? የሚምር ሊቀ ካህን እንደሆነ ጌታ ኢየሱስ ክርስቶስ ይናገራል። የሚምር ሊቀ ካህን እንደሆነ ከዛስ የሚምር ብሎ ከተናገረ በኋላ ዕብራውያን 5 ላይ ደግሞ ስታነቡት ስለ እርሱም የምንናገረው ብዙ ነገር አለ፣ ነገር ግን ጆሮአችሁ ስለፈዘዘ በቃል ልንተረጉመው ጭንቅ ነው ይላቸዋል። ስለዚህ ሊረዱ አልቻሉም ስለ ክርስቶስ እነዚህ ዕብራውያን። ከዛስ ምን ማድረግ ጀመረ? በአንድ ሊቀ ካህን ምሳሌ ማስረዳት ጀመረ። በየትኛው ሊቀ ካህን? ስለ ራሱና ስለ ሕዝቡ ኃጢአት መስዋዕት አድርጎ ምን የሚያደርግ ወደ ሰማይ የሚለምን በዛ ሊቀ ካህን ምን ማድረግ ጀመረ? ማስረዳት ጀመረ። ልክ እንደዛ ማስረዳት ሲጀምር ምን አደረገው? ያው የሚምር የተባለውን የሚለምን አደረገው። ስለ ራሱ መስዋዕት የማያስፈልገውን ጌታ ይኸው አስቀድሞ ስለ ራሱ ኋላም ስለ ሕዝቡ ማቅረብ አያስፈልገውም። ለምን? አንድ ጊዜ ያንን ስላደረገው። ስለዚህ እነዛ ሰዎች ሊገባቸው በሚችል መንገድ በአንድ ሊቀ ካህን ምሳሌ መሰረት ያስረዳቸዋል። ሮሜ ላይ ያለውን ባይዘው ነፍ ነው። ሮሜ 8:34 ላይ የሚለው ኢንቱካኖ ይላል ግሪኩ። ይህንን ሮሜ 11:2 ላይ የሚከስ ተብሎ ተተርጉሟል። እሱ ቃል
የሚከስ ተብሎ በግዕዘኛው ወይ ተዋቅስ በእንተያነ ነው የሚለው 834 ላይ ማለት ነው። ወይ ተዋቅስ በእንተያነ ስለኛ የሚዋቀሰው የሚካሰሰው ማለት ነው። እሺ ስለዚህ ቅዱስ ዮሐንስ አፈወርቅ ሲፈታው ምን ብሎ ነው የሚፈታው? ፍቅሩን ለማሳየት። ለምሳሌ ከላይ ከፍ ብላችሁ ስታነቡት ምን ብሎ ይናገራል? ምን ብሎ ይናገራል? ለገዛ ልጁ እንኳን ምን ያላለት ያራራለት ብሎ ይናገራል። ያራራለት ሲል እግዚአብሔር ለልጁ አይራራም እንዴ? ይራራል። ምን ለማሳየት ነው? ፍቅሩን ለማሳየት፣ የጌታ ኢየሱስ ክርስቶስን ፍቅር ለማሳየት እንደዛ ተናገረ። ልክ እንደዛው የቅርባችን መሆኑን ለማሳየት ይላል። በሌላው ደግሞ ምንድነው? ወይ ተዋቅ ስለኛ የሚካሰሰው ከማን ጋር ነው የሚካሰሰው? እኛን የሚከሱንን ሁሉ የሚቃወምልን የሚያጸድቅ እግዚአብሔር ነው የሚኮንንስ ማን ነው? በእግዚአብሔር ቀኝ ሆኖ ምን የሚያደርግ ስለኛ የሚካሰስልን አለን። ስለኛ የሚካሰስልን ሚንስ ደግሞ ጌታ ኢየሱስ ክርስቶስ ከአጋንንት ጋር ማን አይካሰስም። ቁጭ ብሎ አንተ እንደዚህ አድርግ አንተ እንደዚህ አድርግ አይልም። ስለዚህ ምን ያደርግበታል? ይፈርድበታል። ማንም እኛ ሊከስ የሚመጣው ማለት ነው። ስለዚህ አንደኛ ጴጥሮስ መልእክት ምዕራፍ 5 ቁጥር 8 ላይ ይመስላል በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ እንደሚያገሳ አንበሳ በዙሪያችሁ የሚውጠውን ፈልጎ በዙሪያችሁ ቆሟልና። የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ቆሟል። ከዛስ በዓለም ያሉት ወንድሞች እንዴት ፈተና እየተቀበሉ እንደሆነ ያ እያወቃችሁ በእምነት ጸንታችሁ ተቃውሙት ይላል። መከራ እዚሁም ሮሜ 8:34 ላይ ዝቅ ብላችሁ ስታነቡት ከክርስቶስ ፍቅር ማን ይለየናል? ያ ረሃብ፣ መከራ እያለ ይዘረዘራል። ልክ እንደዛው በእነዛ ነገሮች እንኳን ብንፈተን ስለኛ የሚካሰስልን ክርስቶስ አለ እያለ ስለኛ የሚዋቀስልን ክርስቶስ አለ ማለት ነው። ይኸው ነው። እሺ በትንሹ ተነግራቸዋለሁ ብዬ አስባለሁ። እሺ ትንሽ አትፍራ ምናምን እንደዚህ አይነት ቃላት አልወድም። እሺ አክቹዋሊ ብራዘር ያስገብቻለሁ፣ ግን እንደዛ አይባልም። ሰው እየተናገረ ደግሞ እንደዚህ ካልገባው ተብሎ አይዘልም። ወንድማችን ሰላም ሰው ሲናገር አዳምጥ መጀመሪያ ሰው ሲያወራ እስኪያወራ ጨርስ። እሺ ሌላ ጊዜ ምን አልኩ እኔ አሁን መጽሐፍ ሲናገር ለመናገር የዘገያችሁ ለማዳመጥ የፈጠናችሁ ይላል እና ግን ይገባው እኮ ነው። ሰላም አላልኩም። ይኸውልህ በኢየሱስ አንዴ ልጨርስና ታወራለህ። የትም አልሄድም፣ እዚሁ ነኝ። እሺ ኦኬ። እሺ እኔ እያወራሁ አትፍራ፣ ፈራ፣ አስገባኝ፣ አትፍራ ምናምን ትላለህ ከታች። በኢየሱስ እኔ ማርቲን ሉተር ይመጣል ፈራውን ባይዘው ፎር ሹር። እኔ ማንም ቢመጣ እዚህ ቁጭ ብሎ ለማውራት እንትን መልሰው አይደለም። በመጽሐፍ ቅዱስ ከወንድሞቼ አንጻር በጣም ትንሹ ሊሆን ይችላሉ፣ ግን የመጽሐፍ ቅዱስ ላይ ጥያቄ ከሚያነሱ አይነት ሰዎች አንጻር ግን በኢየሱስ የፍርሃት አይደለም፣ ግን እያስተማርኩኝ ነው። የሆነ ነገር እስክጨርስ ደግሞ ከወንድሞቼ ጋር እስክጨርስ ጠብቃ አስገባኝ። ሀሳብ አለኝ፣ ጥያቄ አለኝ፣ ወይ ደግሞ እኔ መልሳለሁ በዚህ ጉዳይ ብለህ መነጋገር ትችላለህ። ጤና ይስጥልኝ። አሁን እናውራ እስኪ። እንዴት ነህ? ደህና ነህ? ደህና ነህ? ከየትኛው ቤተ እምነት ነህ? ጴንጤ ነኝ። ጴንጤ የትኛው? ዋናስ ፔንቴኮስታል ኦር ያኛው? ሁለተኛው ዋናስ ፔንቴኮስታል ታውቃቸዋለህ? በቃ ጴንጤ ነኝ። ብዙ አይነት ነው፣ ሌላም አይነት አለ። ዋናስ ፔንቴኮስታል የሚባለው ጴንጤ ነው። ጴንጤ እኮ የመጀመሪያው እኮ እነሱ እኮ ይቀድሟቸዋል። እንደሆነ ዋናስ ፔንቴኮስታል የሚባሉት በስላሴ አምነው ታውቃለህ? ስላሴ እነዚህ ክርስቲያኖች ሌሎቹ የሚናገሩ ስላሴ ጣዖት ነው፣ አብ ማለት ኢየሱስ ነው፣ ወልድ ማለት ኢየሱስ ነው፣ መንፈስ ቅዱስ ማለት ኢየሱስ ነው የሚባሉ ጴንጤዎች አሉ። እንደዛ የሚሉ የሚያምኑ በልሳንም ይናገራሉ። ስለዚህ ስላሴ ታምናለህ? ምን አልከኝ? በስላሴ ታምናለህ? የኔ ጥያቄ አለ። ድናል? ኤርሜ ድናል? ድናል እኮ ጥያቄ አይሆንም። እሺ ድናል ጥያቄ አይሆንም። ትምህርቱ ምንድን ነው እንጂ እኔ ፐርሰናሊ ኦርቶዶክስ ሆነ ድናል ወይ? ኦርቶዶክስ ነኝ በቃ። ከዛ አስተምሩልን እንጂ እኔ ፐርሰናሊ ድናል እንዲያደርጋል ለመዳን ምን ያስፈልጋል ብለህ በትምህርታችሁ ለመዳን ምን ያስፈልጋል እንደዛ ነው የምጠይቀው። ዲናል አሁን ብትሞት ገነት ትገባለህ?
አሁን ብትሞት በዚህ ሰዓት ብትሞት አሁን ድፍት ያርጋችሁ እንዳይባል ስድብ ነው የሚሆነው፣ ወይ እርግማን ነው የሚሆነው። ደግሞ እርግማን አይፈቀድም። ይህን ሞት ሁሌ ሟርት የሚያወሩ ሰዎች አሉ። ይኸውልህ እኔ የምለው እኔ የምልክ ድናል ወይ? ቆይ አይጠየቅም እንደዛ ወንድማችን። እሺ ከምሬዳ ከምን የዘላለም ህይወት አግኝታል? ለምሳሌ አሁን ኦርቶዶክስ ነህ አይደል? እሺ እንዴት ነው የሚዳነው? ኖ እኔ የኔ ጥያቄ እኮ ነው እየጠየኩ እኮ ነው። ድናል ወይ? አዎ ድኛለሁ። የማን ስም ጠርተህ የማን ስም ጠርተህ? የማን ስም ጠርተህ? አዎ የማን ስም ጠርተህ ነው የዳንከው? ምን ማለት ነው የማን ስም ጠርተህ? ለመዳን ለምሳሌ ምን ያስፈልጋለሽ? ጎበስ ልጅ እንደዚህ የክርስቶስንም ስም የሚጠራ ሁሉ ይድናል የሚል ፓርት አለ። ኢየሱስ የሚል ሁሉ ይድናል ካልከኝ ጴንጤዎችም ሙስሊሞችም በዛው ኢየሱስን ይጠሩታል። ኢየሱስ ይላሉ ባያምኑበትም። እሺ በጣም ታስቡኝ። ቆይ መጣ ኢየሱስ እሺ እና ቶሎ በል ወይ ተረት እሺ ድናል ተዘግቷል እና ቶሎ በል እሺ ቀጥል እስኪ። የማንን ስም ጠርታል? የኢየሱስ ስም መጥራት ያድናል? የኢየሱስ ስም መጥራት ብቻውን ያድናል? አዎ ያድናል። ይኸው ሙስሊሞች ሲጠሩ ነበር ኢየሱስ እያሉ ኢየሱስ እንደዚህ ነው ለማለት ኢየሱስ ሲሉ ነበር። ይድናሉ? ኖ መጠራቱ ሳይሆን ማመኑ ነው የሚያድነው። ስለዚህ መጥራት አያድንም ማለት ነው። መጠራት አያድንም፣ ማመኑ ነው የሚያድነው። አላዋጣለሽ። እሺ ምን ብሎ ማመን ያለ? ኢየሱስ ካለ እኮ አያድንም። ኢየሱስ ጌታ እንደሆነ አምኖ ነው የሚድነው እንጂ አንተ ዋናስ ፔንቴኮስታል የሚባሉት ስላሴ አንተ የምታመልከውን ስላሴ ጣዖት ይላሉ፣ ግን ኢየሱስ ጌታ ነው ይላሉ። ይድናሉ? እኔ የምልክ ጥያቄ ያንተ ጥያቄ መጀመሪያ ማለት ይድናሉ ወይ? ጥያቄ በጥያቄ አይሆንም። እድሜ ይሄ ጥያቄ በጥያቄ ነው። አሁን እኔ እንዴ ቆይ አሁን እኮ ክሌም የምናደርገው ሀሳብ አለ። እኔ አሁን ዝም ብሎ ሰው በኢየሱስ አምናለሁ ስላለ ብቻ አይደለም ከሚሉት ነው። ማመን አለበት፣ የእውነት ማመን አለበት። የእውነት የሚያምነው ደግሞ እውነተኛውን ትምህርት ሲያቅ ነው ብዬ አምናለሁ። አሁን አንተ የሚድነው ሰው በስራ ነው የምትድነው አይደለም? እርሚ በስራም እጸድቃለሁ። መጽሐፍ ቅዱስ አሳያለሁ። መጽሐፍ ቅዱስ በጥቅስ ከፈለቅ እስኪ በቃ ዛሬ እንዲሁም የእናንተ ቀን ነው። አስክሬ ነው የማወጣው በጥቅስ አሳኝ። እሺ ሰው በእምነት ብቻ ነው የሚድነው የሚጸድቀው ወይስ በእምነትና በስራ? በእምነት ብቻ። አውጣ መጽሐፍ ቅዱስ አውጣ መጽሐፍ ቅዱስ። እሺ ኤፌሶን 2 መጽሐፍ ቅዱስ አውጣ እያልኩ ነው። መቼም ኤፌሶን ልጠቅስልህ አውጥቻለሁ እኮ አውጣና አንብብ እያልኩ ነው። የያዕቆብ መልእክት ምዕራፍ 2 ቁጥር 24 አንብብ። እኔ አውጣ ያልኩ እኮ ነው። አውጣና አንብብ። አሁን አንተ እምነት ብቻ ያድናል። እሱን አውቀዋለሁ። ጸጋው በእምነት አድኗቸዋል ይላል። አውቀዋለሁ። ኤፌሶን 2:8 እና አውቃለሁ አትበል፣ ሂድና አንብብ። ይኸው ጸጋው በእምነት አድኗቸዋል ተናገርኩልህ እኮ። እስቲ አንብብ፣ እስቲ ዝም ብለህ አንብብ እስከ 10 ድረስ። ወይኔ ጉዴ! ከዚህ በፊት ገብተህ ነበር አንተ ልጅ እዚህ ቤት? ምን ሆነ ነው? አልገባም። ማነው ኤዲት ያደረገልህ ፎቶ ፕሮፋይል? መጫወቻ ያደረጓቸው አይደል? በቃ ህዝቡን። እሺ ኤፌሶን እግዚአብሔር 2:8 እሺ ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ማንም እንዳይመካ ከስራ አይደለም፣ እኛ ፍጥረቱን እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረ። ስለዚህ በስራ አይዳንም። አሁን ስራ ያድናል አልክ።
ስለዚህ ይሄ ቃል ልክ አይደለም ማለት ነው። በቃ አይደለም ማለት ነው። እሺ በቃ ልክ አይደለም ማለት ነው። አዳምጠኝ በቃ እሺ። እኔ ልክ አይደለም ማለት አዎ፣ ስራ ያድናል ካልክ ይሄ መቅዱስ እውነቱ ልክ አይደለም ያልክ እኮ ነው። እሺ እንደዛ ማለት ነው። ሂድ ያዕቆብ መልእክት ላይ ግባና አንብብልኝ። አሁን አንተ ደግሞ በተራ አሁን እሺ ሂድና አንብብ። ራስህ አንብበው። ስልክ ነው ያለው እጄ ላይ። እሺ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ስለዚህ ጳውሎስን እንመን ያዕቆብን እንመን? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ሂድና አንብብ እስቲ ከላይ። አላነብም አላነብም። ለምን ለምን ትላለህ? ኤርሚ ምን ሆነ ነው? እኔ እኮ በጣም እኮ ነው። ለምን መሰለህ ብሮ፣ እኔ አሁን ከላይ አንብብና እስቲ እንረዳለን። ኖሮ ኖሮ ማለት ነው። ይኸው እስካሁን ሌላ ታሪክ ላይ ደርስ ነበር። የምሬን ነው። ወይ ሞታለሁ ወይ ትልቅ ደረጃ ደርሼ ነበር እስካሁን የት በደረስኩ። አሁን ድፍረታችሁ በጣም ከባድ ነው። አሁን እኔን ምን አልከኝ? ይኸው በስራ ያጸድቃል የሚል ካለ ይኸው ከዚህ ቃል ጋር የተቃወምክ ነው። ስለዚህ መጽሐፍ ቅዱስ ይጋጫል። ይኸውልህ አሁን በስራ ማለት ብሉይ ኪዳንና አዲስ ኪዳን ለምንድን ነው የተፈጠረው? ብሉይ ኪዳን ለምንድን ነው የኖረው? አዲስ ኪዳን ለምንድን ነው የመጣው? እሱን ሄደህ ፓስተርን ጠይቀው። የኔ ጥያቄ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ይኸው እዚህ ጋር አንተ ደግሞ ስራ ማንም ለመጸደቅ ምን ትሰራለህ? ስለዚህ ዋስ ታርቃቸው ወይስ እንደ ምንፍቅና ይሰራሉ? የኔ ጥያቄ መልሳ ወንድማችን። መናፍቅ ማለት ምን ማለት ነው? ጥያቄ እሱ አይደለም። መናፍቅ ማለት ግማሽ የሚቀበል ማለት ነው። እሺ ግማሽ የሚያምን ስራ እኔ መዳን ፈልጋለሁ ለምሳሌ አንተማ ስራ አይጠበቅም። እመን ነው የምልህ አንተ። ምክንያቱም ገና አንተ አላመንክም። አሁን ለአንተ ስራ ምን መስራት አለብኝ ያልኩ እኮ ነው። አንተ ምንም መስራት የለብህም፣ ማመን ያለብህ እና አንተም ኢመንና ዳና። እኔ ነኝ መስራት ያለብኝ። አንተ ገና መቻል ገና ሳታውቀው እዚህ ጋር እኮ አትስራ ያለ ኢየሱስ እኮ ስለኛ ኃጢአት አሁን አንተ የጳውሎስ መልእክት ተራራ መውጣት አሁን ለአንተ ምን እንደሚባል ታውቃለህ? ስራ አይባልም ለአንተ። አንተ መስራት የለብህም፣ ቀድመህ ማመን አለብህ። ላላመነ ሰው ካለማመን ወደ ማመን ለሚመጣ ሰው ስለ እምነት ትነግሯለህ ከስራ እንዳልሆነ። አምኑ ደግሞ ለሚኖር ሰው ስራ ሰው በእምነት ብቻ ሰው በስራ እንዲጸድቅ ታያላችሁ ትለዋለህ። አሁን መጽሐፍ ቅዱስ ስታነቡ ዝም ብሎ የሆኑ ሱፍ የለበሱ ሰዎች ቆመው ፀጉራቸውን ስላበጠሩ ብቻ ሰው አተመኑ ዝም ብላችሁ። እሺ ያውቃሉ ወይ? አሁን አንተ በእግዚአብሔር ጸጋ ታምናለህ ኤርሚ? እሺ ሌላ ሰው ኔክስት ጋይስ ትንሽ ክሎ ያለው ሰው ቅድም የተናገርኩት ነገር ያጠራጠራችሁ ነገር ካለ ኦርቶዶክሶችም መጣችሁ ጠይቁኝ። እሺ የዛች አንዳንድ ጊዜ ለሌሎች መልስ ስንመልስ እናንተ ላይ ጥያቄ የሚፈጥሩ ነገሮችን ልናገር እችላለሁ። እሺ ካለ ቅድም ከተናገርኩት ነገር ምናልባት ክርስትና ላይ ጥያቄ የሚያስነሱ ፖይንቶች ናቸው እነሱ ከሌላ እምነት የሚመጡ። እሺ እነዛን ነገሮች ስጠቅስ ሜይ ቢ ጥያቄ ከተፈጠረባችሁና ስመልስ በደንብ ያልተረዳችሁት ነገር ካለ አም ሬዲ ለማስረዳት። እሺ በቃ ጌም አልጫወትም ዛሬ። ይህን ጨርሰን እንወጣለን። እሺ ዲናሪ ስራ ማለት በኢየሱስ ማመን ነው ይላል። እምነትስ ማለት እምነትስ ማለት መካድ ነው። ከየት ነው? እዛ ጠፍታችሁ ነበር ሰሞኑን። እስኪ ገቡ። እሺ ይሹ
ገባሽ? ጤና ይስጥልኝ። ሰላም ነው እርሜ? ከየት ነው? ፕሮቴስታንት ነኝ እርሜ። ተወዳታቸው አትቀልዱ። ፕሮፋይል ትንሽ የምታውቅ ይመስላል እና ከየት ነው ስል ፕሮቴስታንት እንደማይባል ታውቃለህ አንተ። ከየት ነው? ወንጌላውያን አማኝ ነው። ሌላ ነገር ምን አለ? እሺ የሚኬሲ በቃ የሚኬሲ ተውቶ ብዙ አትሄድ። የሚኬሲ እሺ ጥምቀት ያደናል የሚለውን ወንጌል ነው የምታምነው? አያደንም የሚለውን ልሳን ይወራል። ይሄኛው ልሳን የእግዚአብሔር ቃል ነው ከሚሉት ነው ወይም ደግሞ አይደለም ከሚሉት የትኛው ወንጌላዊ ነው? እርሜኛ ጥምቀትም አያደንም የሚያምነው ሰው በእምነት ነው። ግን እኔ ላንተ አሁን የምነግርህ ሁል ጊዜ ያዕቆብን ስለ ሜንሽን ስለምታደርግ ስለዛ ላወራ ነበር። ፈቃደኛ ከሆንክ እስኪ አስተምረኝ። ፈቃደኛ እኔ ለረፍት ቴንክ ዩ። ያዕቆብ መልእክት ላይ ያለው ሐሳብ ምንድን ነው ካልክ ስለ እምነት ነው የሚያወራው። አንደኛው ስለ እምነት ነው። ሁለተኛው ነገር ደግሞ ስለ እውነተኛ እምነት፣ ስለ ተግባራዊ እምነት ነው የሚያወራው። ስለ ተግባራዊ እምነት። ሶስተኛ ነገር ደግሞ እውነተኛ እምነት ምን ይመስላል የሚለው ሐሳቡን ነው የሚናገረው እና ሙት ስለሆነ እምነት ነው የሚያወራው። እዚህ ቦታ ላይ ያለው ሐሳብ ትልቁ ምንድን ነው? አንድ እምነት ትክክለኛ ነው የሚባለው መቼ ነው? በዛ በያዕቆብ ዘመን ላይ ሰው በእምነት ብቻ የሚል ግን በምግባር ብልሹ የሆኑ ስራቸው የጨለማ ስራ የሚሰሩ ነገር ግን ድነናል የሚሉ ሰዎች ነበሩ። ለነዛ ሰዎች ምን አልከኝ? ግን ያምናሉ በኢየሱስ አይደል? እነዛ ሰዎች ድነናል ያሉ ግን ተግባራቸው የጨለማ ስራ። ግን አንድ እምነት ትክክለኛ እሺ የሱ ኔትወርክ ነው። እሺ ወንድማችን ኔትወርክ እየተቋረጠ ነው። እስኪ አብራራ። እኔ ለማብራራት የሚገባ ሰው እወዳለሁ። አብራራ። ኔትወርክን አስተካክልና ተብሎ የኔትወርክ ራሱ መገኛ ኔትወርክ አያችሁ ጋይስ፣ ተቃወሙ። ኔትወርክ ተመልከቱ፣ ተቃወሙ። ተቃወሙ ፓፓ ምን አልከኝ? ኔትወርክ ራሱ እየተቃወመህ ነው ወንድሜ። እኔ አሁን በጣም ማዳመጥ ፈልጌ ነበር። እስኪ እሺ ይሄው አሁን አስተካክያለሁ። ኦልሬዲ አብራራልኝና ጠይቃለሁ። እሺ ስጠይቅልህ ዳይሬክት ተመልስልኛል። ችግር የለም። ምንድነው እዚህ ጋር ሶስት ነገሮች ነው የምናገረው። ትልቁ ነገር ስለ ህያው እምነት ነው። ስለ ህያው እምነትና ስለ ሙት የሆነ እምነት ነው። እዚህ ቦታ ላይ ያዕቆብ በመልእክቱ ላይ መናገር የፈለገው ትልቁ ሐሳብ ስለ ተግባራዊ እምነት ነው። አንድ አማኝ ነው ካለ በህይወቱ ስለሚገለጠው ስለ ህያውነት መሆን ስላለበት ነው። አንድ እምነት ትክክለኛ እምነት ነው የሚባለው መቼ ነው? እነዛ ሰዎች በዛ ዘመን ላይ ያሉ ሰዎች ግን ድነናል ይላሉ፣ ግን ስራቸው የጨለማ ስራ ነው የሚሰሩት። ስለዚህ እምነታችሁ ሙት ነው ያለ ነው። ተግባራዊ እምነት፣ እውነተኛ እምነት በስራ የሚገለጥ ነው። ስራ ግን ለመዳን ነው ብሎ አይደለም። ስራ ለመዳን አይደለም። እዚህ ቦታ ላይ ስለ ሙትና ስለ ህያው ስለሆነ እምነት ነው የሚናገረው። በደንብ አድርጎ ተግባራዊ እምነት ነው የሚናገረው። እውነተኛ እምነት በስራ ይገለጣል የሚል ነው። እሺ አረዘምኩ በጣም እና ላቋርጥ ማለት እምነቱ ሙት የሆነው ለምንድን ነው? ምክንያቱም ሙት የሆነው እምነት ሙት የሆነን ስራ ነው የሚያሰራው። ከስራ ስለተለየ ነው አይደለም?
አይደለም። እሺ እምነቱ ውስጥ በቃ አይደለም። ቆይ መልሱን ተውና የያዕቆብ መልእክት ምዕራፍ 2 ከቁጥር 20 አንብቦ ቶሎ በል። ከላይ ባነባ አይሻልም? ከፈለግከው አንብበው። አሁን የኛውን አንብብልኝና አንተ ከፈለግከው ታነባዋለህ። ቶሎ በል። እምነት ምንድን ያለው ወንድማችን ቃል በቃል እምነቱ ሙት የተባለው ከስራ ስለተለየ ነው ወይ ስለው አይ አይደለም ማለት። እሺ አንብበው ቶሎ በል። ውስጥ ያላቸው ተግባራቸው ስለሆነ ነው። አንብበው ወንድም። ኧረ ፕሊዝ ወይ ሰማኝ። በኢየሱስ አንብበው። መጽሐፍ ቅዱስ አንድ የምታነበው አንብበው። አንተ ከያዝክም አንብበው፣ ችግር የለም። እሺ አንተ ከንቱ ሰው ብሎክ ነው የሚጀምረው ለአንተ። እሺ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን አለ። ያው ስለዚህ እምነቱ የሞተው ከስራ ስለተለየ ነው እየተናገረ ነው። እሺ ቅድም ደግሞ ስራ ለመጽደቅ አይደለም ማለት ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችኋል። እና ከላይ ጀምሬ ላንብብልህ አንዴ ፈቃደኛ ከሆንክ። ኧረ ጌታ ይስጣኔ ደስ ይለኛል። አንብበው። እሺ የተወደዳችሁ ወንድሞች ሆይ ስሙ። እግዚአብሔር በእምነት ባለጠጋዎች እንዲሆኑ ለሚወዱት ተስፋ ስለ እነርሱ የሰጣቸው መንግስት እንዲወርሱ የዚህን ዓለም ድሆች አልመረጠምን? እናንተ ግን ድሆችን አዋረዳችሁ፣ ባለጠጎችን ስራቸውን እዚህ ጋር እየተናገረ ነው። ባለጠጎቹን የሚያስጨንቋችሁ አይደሉምን? ወደ ፍርድ ቤትም የሚጎትቷችሁ እነርሱ አይደሉምን? የተጠራችሁበትን መልካሙን ስም የሚያሰድቡ እነርሱ አይደሉምን? ነገር ግን መጽሐፍ ባልንጀራህን እንደራስህ ውደድ እንደሚል የንጉሥ ሕግ ብትፈጽሙ መልካም ታደርጋላችሁ። ለሰው ፊት ግን ብታደሉ ኃጢአትን ትሰራላችሁ። ሕግ እንደተላለፋችሁ ይወቅሳችኋል። ሕግ እንደተላለፋችሁ ይወቅሳችኋል። ሕግ ሁሉ የሚጠብቅ እዚህ ጋር አስምርልኝ። ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ሕግን ሁሉ የሚጠብቅ በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። እስኪ ተቀለል ወንድሜ እዚህ ጋር እርሚ ስማኝ እዚህ ጋር ታገኘዋለህ እርሚ ወንድሜ ሀሳብ እዚህ ጋር ያለው ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ ደግሞ በደለኛ ይሆናልና። አታመንዝር ያለ ደግሞ አትግደል ብሏልና። ባታመነዝርም ነገር ግን ብትገድል ሕግን ተላላፊ ሆነሃል። በነፃነት ሕግ ፍርድን ይቀበል ዘንድ እንዳላችሁ ሰዎች እንዲሁ ተናገሩ፣ እንዲህም አድርጉ። ምሕረትን ለማያደርግ ምሕረት የሌለበት ፍርድ ይሆናልና ምሕረትም በፍርድ ላይ ይመካል። ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው እዚህ ጋር ያው ቅድም ያልኩትን ሐሳብን ያዘው። ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድን ይችላልን ወይ? እዚህ ጋር ኮምፔር ያደረገ ነው ያለው። ወንድም ሆይ እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከእናንተ አንዱ በደህና ሂዱ፣ እሳት ሙቅ፣ ጠግባችሁን ብሉ። ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማችኋል? እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው። ያው እምነቱን ነው የሚያወራው። በደንብ አድርገህ አስተውል። እዚህ ጋር አትሳቀርም። ያው አትሳቀር። አስተውል። ያው እንደዚሁ ያው ስማ፣ በደንብ ስራ። እንደዚሁ ስራ የሌለ እምነት ነው የሚያወራው እዚህ ጋር። እምነት ቢኖር በራሱ የሞተው ነው። ምኑ? እምነቱ ነው የሞተው። ምን ከሌለው ስራ የሌለው እምነት በራሱ የሞተ ነው። ጎበዝ፣ ቀጥል። አምናለሁ። አሜን። ቴንክ ዩ። ስለዚህ እምነቱን ነው የሞተ እምነት የሞተ ስራ ስለሚገልጥ ማለት ነው። ስለ እምነት ነው ያወራ ያለው።
ስለ ሕያው እምነት ደግሞ ይናገራል። ነገር ግን አንድ ሰው አንተ እምነት አለ እኔ ስራ አለኝ፣ እምነትህ ከስራ ለይተህ አሳየኝ፣ እኔ እምነት በስራዬ አሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተም ታምናለህ፣ መልካም ታደርጋለህ፣ አጋንንትም ደግሞ ያምናሉ ይንቀጠቀጡማል ይላል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሠዊያ ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለን። መጽሐፍ አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ። አሁንም ስለ እምነት ነው የሚያወራው። እሺ እኔ እኮ አሜን አሜን ወንድም እምነት እኮ ወዳለሁ ሰው በእምነት ብቻ እኔ እኮ ስራ ብቻ አይደለም ባይዘው እምነት የሚለውን አትደጋግምልኝ አውቃለሁ። እሺ አሜን ቀጥል። ኦኬ ሰው በእምነት ብቻ ሳይሆን በስራም እንደጸደቀ ታያላችሁ። እንዲጸድቅ ታያላችሁ። አዎ እንዲጸድቅ ታያላችሁ። ቅድም ቁጥር 10 ላይ ስለ ስራ ሲያወራ ይታል። ሰው በስራ ይጸድቃል። ቆይ ስማኝ፣ ሰው በስራ ይጸድቃል፣ ነገር ግን ከሕጉም አንዱን ባጎደለ ጊዜ ግን በሁሉም ተወቃሽ ነው የሚሆነው ነው የሚለው። ግን ሰው ሊያደርግ ይችላል ወይ ነው? አምናለሁ። አዎ እንደዚሁ ባለሞታዊ ኤፌሶን ምዕራፍ 2 ቁጥር 8 ላይ እስከ 9 ስታነበው ጸጋው በእምነት አድኗቸዋል፣ ይህን ከእናንተ አይደለም፣ ያ ማንም እንዳይመካ ከሥራ አይደለም ስትል አሜን ነው የምለው። ስለማምን እኔ መናፍቅ አይደለሁም። ይህንም ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ሲል አሜን ነው የምለው። መናፍቅ አይደለሁም። መናፍቅ ነው አንዱን ጥቅስ ይቀበልና አንዱን ጥቅስ ግን ሲያነበው ይሸረክከዋል። እሺ ሀሳብን ልንገርህ። እስካሁን ካነበብክ ጨርሰውና እነግርሃለሁ። ሀሳብን ጨርሰና ስለዚህ ሀሳቡ ሲጠቃለል የሚያወራው ስለ ሕያው እምነትና ስለ ሙት እምነት ነው። ነው የሕያው እምነት ምን ያስፈልገዋል? እሺ 1 ደቂቃ ብቻ ስጠኝ ታወራለህ። ሕያው እምነት ሕያው እምነት ያላቸው ተግባራቸው ሕያው ነው። ሙት እምነት ያላቸው ደግሞ ተግባራቸው ሙት። እንደዛ ነው የሚገልጸው። የእውነተኛ እምነት መገለጫ ነው እዚህ ጋር ያዕቆብ የሚያስቀምጠው። ተግባራችሁ ስለ እምነታችሁ ይናገራል ነው ዋናው ትልቁ። አንድ ሰው እዚህ ጋር እንደጠቀሰ የሚዘሙት ብዙ ኃጢአቶች ውስጥ ሆነው እምነት አለኝ ብል ሐሰት ነው፣ ሙት ነው በአንተ ውስጥ። ስለዚህ እምነት ከስራ አይለይም ነው አይደል? ሐሳብህ አይደለም። ሐሳቡ አገኘ የርሜ ተግባር ማንነት ያው ተግባር እምነትን ይናገራል ነው። ሕያው እምነት ካለ ተግባርም ሕያው ይሆናል። እንደ አብርሃም ቆይ ስማኝ፣ አብርሃም ሕያው እምነቱን ያሳየው በሕያው ስራው ነው። ሙት እምነት ያለው ሰው ደግሞ ተግባሩን የሚያሳየው በሙት ወይም በጨለማ ስራ ይገልጣል ነው። የጨለማ ስራና ሕያው እምነት አይገናኝም ነው ትልቁ። እዚህ ጋር ሁሉ ጊዜ ያ እምነት ካለ ምን ታደርጋለህ ማለት ነው? ምን አልከኝ? እምነት ካለ ትሰራለህ ማለት ነው። መልካም ስራ ሕያው እምነት በለኝ። ቆይ ስለዚህ እምነት ብቻ አያድንም ማለት ነው አይደለም። ስለ ይሄ እምነት ብቻው ሳይሆን ሕያው እምነት ካለ ስራውም ሕያው ነው ነው። ሙት እምነት ካለ ተግባርም ሙት ነው። ያ ሰው በእምነት ብቻ ሳይሆን በስራ ይጸድቃል። በስራ ልፈጽም ብቻም ይጸድቃል። ግን መፈጸም ስላልቻለ ነው ክርስቶስ የመጣው። ክርስቶስ መጥቶማ እንድትፈጽም አይልሰጠህ እኮ ወንድሜ። ክርስቶስ ታዲያ ዝም ብለህ እንድትዘሙት እኮ አይደለም የመጣው። እኔ ተንበለ ቴንክ ዩ። ስለዚህ ምንድነው አንድ እውነተኛ አማኝ ነው የሚባለው ሕያው እምነት ሲኖረው ነው። ሕያው እምነት ደግሞ ሕያው የሆኑ በሆኑ ስራዎች ይገለጣል ነው። ገባ? ካልተገለጠ ሙት እምነት ነው ያለው። እምነቱ ሐሰተኛ እምነት ነው ያለው። አይደለም ማለት ነው። አዎ ሐሰተኛ እምነት ነው። ሐሰተኛ እምነት ያለው እንደምንም በቃ ልንስማማ ነው ማለት ነው። ቴንክ ዩ። አንድ ሰው ካመነ ያ አምኖ ደግሞ
ክርስቶስን ካልመሰለ መልካም ስራ ካልሰራ ቀድሞውኑ የሞተ ነው ማለት ነው እምነቱ። የሞተ ሐሰተኛ ነው እንደው የሚባለው ማለት ነው። ሙት የሆነ እምነት ነው። እንስማማለን። አሁን ቃላት ብቻ ነው ማለት ነው የሚለየን። እናንተ ቤተክርስቲያን እንደዛ ካስተማረች ምንድነው አንድ ሰው ያምናል፣ ያንን እምነት ደግሞ በስራው ይገልጣል። ያንን እምነት ግን በስራው የማይገልጠው ከሆነ ሲጀመር እምነቱ አያድነውም። ያ እምነት የሞተ እምነት ነው። ቴንኪዩ እሱ ነው። ምክንያቱም ሰው ሁለት ምንጭ ሊኖር አይችልም ነው። ሁለት ምንጭ የኛ ቤተክርስቲያን እንደዛ ታስተምራለች። እና ምንድን ነው እዚህ ጋር የሚያወራው? ተስማምተናል። የኛ ቤተክርስቲያን ይሄን ነው የምታስተምረው። ክርስቶስን መምሰል አንድ ሰው ሳያምን ስራ አንለውም። እሺ ካመነ በኋላ ግን ያ መልካም ስራው እምነቱ የእውነት መሆኑን ይገልጻል፣ ያሳያል። ያ እውነተኛ እምነት የሚገለጸው በዛ መልካም ስራው ነው። ያ መልካም ስራው ደግሞ ያ እምነቱን እውነተኛ እምነት እንዳለው ይገልጻል፣ ያሳያል፣ ያድነዋል ብለን እናምናለን። ልክ እንደ ያዕቆብ እንደገለጸው እንገልጸዋለን። ልክ ያዕቆብ እንዳለው ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ እንዳለው እኛም ሰው በእምነት ብቻ ሳይሆን፣ ለምን በእምነት ብቻ ከተባለ ኦልሬዲ ያምናል፣ ያ ሰው አምናለሁ ይላል። ያ እምነት ግን የሞተ መሆኑ የሚገለጠው በምንድን ነው? በስራው ነው አይደል እንዴ? ለምሳሌ ወንድሙ ያ ሲራብ ሳያበላው እኔ አምናለሁ ማለት ይችላል አንድ ሰው? ይሱ እዛ ቅድም እኮ ዘርዝሯል እኮ አብርሃም እኮ እምነቱ ሕያው እንደሆነ የገለጠው በስራው ነው። ረሃብም እንደዛ ቅድም እኮ ከላይ ያለው ልክ ነው እኮ ወንድም ሞቶ ራቁት ሆኖ ሄደው ሂድ ጠግበተኛ እሳት ሙቅ ብለህ ብትልክ እምነት የሞተ ነው ነው እያለ ያለው ሕያው የሆነ እምነት አይደለም። ስለዚህ ኢየሱስ ጌታ ነው ብትልም ግን ደግሞ በስራ ያንን ነገር ማሳየት አለብህ። ካላሳየ ያነትህ ሙት ነው ማለት በራስ እርም እዚህ ጋር በራስ በጎ ፍቃድ አይደለም። እዚህ ጋር ትልቁ ማስመር ያለበት ነገር ነው። ቆይ አይደለም፣ በራስ በጎ ፍቃድ አይደለም። እዚህ ጋር ሕያው የሆነ እምነት ስትቀበል ስራዬም ሕያው ይሆናል ነው። ሙት የሆነ እምነት ውስጥ ካለ ስራዬም እምነት የሚባለው ምንድነው? ይሄ ዝም ብሎ ራሱ ነው እንደሚያሰራ። ኦኬ ታንክ ዩ። ያው አንተ ክርስቶስን ስታምን የተቀበልከው መንፈስ አለ አይደለ? ስታምን ራሱ መታየት አለበት ያ ነገር ያልከኝ። አሁን እየተስማማን አሁን ደግሞ ታበላሽዋለህ እኮ። ታንክ ዩ። እኔ እኮ ያልኩ ያለውን ገባ። ማመንን ክርስቶስ ለምሳሌ መቀበልን የምታውቀው ምንድን ነው? ታንክ ዩ። መቀበልን የምታውቀው ለምሳሌ ከክፉ መንገድ ከዚህ በፊት የምታደርጋቸው ነገሮችን ማድረግ በማትችልበት ስታቆም፣ ወደ መልካም ነገር ስትተባበር፣ ከክርስቶስ ሀሳብ ጋር ስትሆን ገባ። ግን ኢየሱስን አምናለሁ እያልክ ካልተባበርክ እስከዛ ጋር አንደኛ እንደዛ መሆን አይችልም። ሕያው አይደለም ነው ያለ እምነቱ ሙት ነው። እንደዛ የሚያደርግ ብዙ ሰው አለ። እንደ ኢየሱስን አምናለሁ እያለ የሚሰከር የለም እንዴ? እየተጠራ ሁሉ አይደለም እኮ በመጨረሻው ዘመን ሁለት ቤቶች ቃል በቃል መልስ አትችልም አትበለኛ። እንደሚችሉማ ብዙ ሰዎች ኢየሱስ ሞቶልኛል እያሉ እኮ እያየን ነው። ስላሴን ታው እየካዱ እንኳ አሉ። እየካዱ እኮ ጌታ አይደለም ብሎ እኮ መጽሐፍም ረግጦ የሚሄዱ አሉ። እሱን አይደለም የኔ ጠንበለል የኔ ጌታ እንደው እባክህ አባቴ፣ የኔ ጥያቄ ኢየሱስን አምናለሁ ኢየሱስ ጌታ ነው የሚሉ ነገር ግን በመልካምነት ያንን እግዚአብሔርን በመምሰል የማይኖሩ ሰዎች ያ እምነታቸው የሞተ ነው አይደለም? የሞተ ነው። በቃ እግዚአብሔር ይስጥልኝ። ቤተክርስቲያን ይሄን ነው የምታስተምረው ወንድሜ። ኦርቶዶክስ ቤተክርስቲያን ይሄንን ነው ስራ ብላ የምታስተምረው። ያድናል የምትለው ይሄንን። እኔ በዚህ ከሆነ ችግር። እኔ ግን ብዙ ጊዜ በስራ ነው መዳን ስራ የተለየ ከክርስቶስ የተለየ ስራ የለንም። እኛው ቅርንጫፍ ነን። እሺ እኛ ቅርንጫፍ ነን፣ ግንዱ ክርስቶስ ነው። ያ መልካም ስራ ሁሉ ከክርስቶስ የሚመነጭ ነው። ያን መልካሙን ስራ ከክርስቶስ የመነጨውን ያንን መልካም ስራ ተቀብለን ግን ፍሬ ማፍራት አለብን። ፍሬው ካልፈራ እንቆረጣለን። ምክንያቱም እምነታችን ራሱ ምን ይሆናል? የሞተ ነው። አምናለሁ ብንልም የሞተ እምነት ነው የሚኖረን። ስለዚህ ከክርስቶስ የሚመጣውን ያን መልካም ስራ ያን ጸጋ ተቀብለን ምን እናደርጋለን? ያንን ፍሬ እናፈራለን። ግን ግንዱ ላይ ተንጠልጥለን ግን ምንደርቅ ከሆነ ፍሬ ማናፈራ ከሆነ እንቆረጣለን። ልክ ዮሐንስ ወንጌል ምዕራፍ 15 እንደሚለው ማለት ነው። ምን ይላል? እኔ እውነተኛው ወይን ግንድ ነኝ፣ ገበሬውም አባቴ ነው፣ እናንተም ቅርንጫፎቼ ናችሁ። በእኔ ያለውን ፍሬ የማያፈራውን ቅርንጫፍ አባት ያስወግዷል። በእኔ ያለውን ፍሬ የሚያፈራውን ቅርንጫፍ አብዝቶ እንዲያፈራ ይኮተኩቷል። ስለዚህ በክርስቶስ ላይ ሆነ ፍሬ እስክናፈራ ይጠብቀናል ጌታ። ፍሬ እንድናፈራ ትንሽዬ ፍሬ ስናፈራ ይኮተኩተናል። ፍሬ ደግሞ ካላፈራ ግን ታይተን ጠብቆ የንስሐ ዕድሜ ሰጥቶን እግዚአብሔር
እንደዛው እንደደረቅን ፍሬ እንዳላፈራ ምን እንሆናለን? እንጠራለን። ትልቁ ሐሳብ እዛ ጋር ምንድነው? በእኔ ኑሩ ነው። በእኔ ኑሩ ነው። በሱ ስንኖር ነው መልካም ስራ ራሱ። ቃሎችን በእናንተ ዘንድ ይኑሩ ነው። ብዙ ፍሬ እውነት ነው እናምናለን። በሱ ከኖርክ ፍሬ ታፈራለህ ነው። በክርስቶስ መኖር ማለት መዘሞት ነው። በክርስቶስ መኖር ማለት በክርስቶስ መኖር ክርስቶስ እየኖርክ አትዘሙትም ማለት አይደለም። ታበላለህ፣ ታጠጣለህ፣ የታሰረ ትጠይቃለህ፣ የታመመ ትጠይቃለህ አይደለ? የታረዘ ታለብሳለህ በክርስቶስ ስትኖር። እነዚህ እንዴት እንደዚህ የበጎ ህሊና ውጤቶች ናቸው። ገባ? ያንን ነገር እንድታደርግ ያደርግም የጌታ መንፈስ። ይሄ በጎ ነገር ማንም ሰው ያደርጋል፣ ግን በክርስቶስ ማንም ያደርጋል። ያማ የመርገም ጨርቅ ተባለ እኮ። በክርስቶስ ሳታምን የምታደርገው ስራማ እሱን ስለሱ ስለምታደርገው ነው። አንድ ነገር ከታች እሱን ቃል ካነበብክ ኢየሱስ ምን አለ? ያለኔ ምንም ልታደርጉ አትችሉም ነው ብሏል። አይታ አውቃል አይደለ? እኛ ምናምናለን እሱ ነው እንደማንችል። እሱ ነው ዝም ብሎ ሚስሊት ተደርጋችሁ ነው። እሺ እኛ በክርስቶስ ሳንሆን ሰው ሰርቶ ይድናል ብለን አናምንም። ሰው ያለ ክርስቶስ ያንን መልካም ስራ ያለ ጸጋ ያመጣዋል ብለን አናምንም። ቀድሞ ጸጋ ይሰጠዋል። ሰው እንዲሰራ ራሱ አቅሙ ቀድሞ ነው የሚሰጠው በክርስቶስ ቀድሞ ተከፈለንና ያንን ግን የተከፈለውን ያንን ቅርንጫፍ ከሆንን በኋላ ግን ያንን የተከፈለልንን ነገር ምን ማድረግ አለብን? ኤክሰርሳይዝ እያደረግን ነው የምንኖረው። ሁል ጊዜ ግዴታችን ነው እሱ። እንደዛ አንድ ነገር ፋይናል ልጠይቅ። ኦርቶዶክስ እንደዛ ብላ ታምናለች ብለሃል። እንደዛ ብላ ታምናለች። ኦርቶዶክስ ግን በዛ ብቻ እንደምታምን አይደለም። አሁን ከፍጡር ጋርም በተያያዘ ነገር የሞቱ ሰዎች አጠገብ እንዳሉ እና እንደሚሰሙ ተደርጎ አጠገባችን ሳይሆን አንድ ቦታ ሆነው ሁሉን ነገር ይሰማሉ ብለን እናምናለን። የሞቱ ሰዎች ቅዱሳን ከሆኑ ማለት ነው። ኦኬ፣ ቅዱሳንም ሆኑ መላእክቶችም አጠገብ እንዳለ እንደሚሰሙ ነው የምታምኑት ማለት ነው? እናምናለን። እንዴት ሰው ያ የአምላክን ባህሪ አይወክልም? አይወክልም። እስቲ ፍጡር ሆኖ እሺ፣ ለምሳሌ አንድ ሰው ንስሐ ሲገባ በሰማይ መላእክት ምን ይደረጋል? ደስታ ይደረጋል ይላል አይደል? ደስታ ይሆናል። ደስ ይላችኋል ነው? ደስታ ይሆናል በሰማይ አለ። ንስሐ እንደገባ ያ ሰውዬ በምን አውቀው ነው? እዛም በክርስቶስ ኢየሱስ ፊት እኮ ናቸው ያሉት እነሱ። ስለዚህ አካል ማለት ነው ንስሐ ስትገባ በእግዚአብሔር ፊት ነው ያሉት። ሁለተኛው ነገር ምንድን ነው? እግዚአብሔር አምላክ በኤርሚ እያንዳንዷ እንቅስቃሴ ውስጥ ከፀጉር ለምሳሌ አንዲት እንኳን ቅንጣት ብትወርድ ክርስቶስ ያውቃል። ስለ ክርስቶስ አላውቅም። እሱንማ እንስማማለን። ልንገርህ ስለ መልአክ ጋር ያለው ነገር ካልከው በስፍራ ሁሉ አይገኙም ለማለት ፈልጌ ነው። ለአንተ በስፍራ ሁሉ ይገኛሉ አላለም። እንደዛ የሚል አስተምሮ የለም። በስፍራ ሁሉ እዚህም ላይ የሆነ ፕላኔትም ላይ የሆነ ቦታ በሁሉም ቦታ ሞልተው ያ የመገኘት እንትን አላቸው አለ። እሺ አሁን እንደዛ አይነት ትንታኔ ውስጥ አንገባም። ያ ትንታኔም አይጠቅመንም። እኔ የምናገረው እናንተ የምናወራውን ግን አሁን መልአክ እየሰሙ ነው። ያው እኔ ንስሐ ሲገባ ያውቁና በሰማይ ደስታ ያደርጋሉ እያሉ በሚያምኑ ሰዎች ስፍራ ላይ ነው መላእክቶች የሚሰፍሩት። ስለዚህ እኔ አምናለሁ ወንድም ይሰፍራሉ ማለት ነው እኔ ጋር። አንተ ካመንክ በአንተ ዙሪያ ላይ መላእክቶች ይሰፍራሉ። ምክንያቱም ቃሉ ስለሚል ማለት ነው። ለምሳሌ ወንድማቸው የልብን ሀሳብ መላእክቶች የልብን ሀሳብ አያውቁም። ከምን አንጻር ነው የሚባለው ማወቅ አለ። ለምሳሌ በራዕይ 18:1 ላይ ከመልአኩ ክብር የተነሳ ምን ሆነች? ምድር በራች ነው የሚባለው የሚለው በደንብ እንድትረዳው ነው። ይሄ አክቹዋሊ የአማኝ አይነገርም፣ ግን ምድር በራች ሲል ምን ማለት ነው? የአንዱ መልአክ ክብር ምድርን ሁሉ ያበራል ማለት ነው። መልአኩ ሲገለጥ እንግዲህ ምድር ሁሉ በራች ነው የሚለው ያ ዮሐንስ ራእይ ነው። ችግር የለውም በቃ እሺ። ለምሳሌ ዮሐንስ ራእይ ምዕራፍ 5 ከቁጥር 13 ላይ ቅዱስ ዮሐንስ በምድር ያለውን በሰማይ ያለውን በውሃ ውስጥም ያለውን ምስጋና ይሰማል። ይህ ፈጣሪ ያስብለዋል አይደለም። ዮሐንስ አልሰማ አሳየው። መልአኩ ወስዶ በመንፈስ በራእይ አሳየ እንጂ ነገር አይደለም። አንዴ ሰማኝና ዮሐንስ ራእይን ካየው እኔ ዮሐንስ ይላል በፈጥሞ ደሰት ለሆኜ ይህን ራእይ ይላል
መልአኩም እንደወሰደና እያዞረ እያንዳንዱ ነገር እንዳሳየ ነው የተናገረው እንጂ ዮሐንስ እንዳይነና እንዳንተ ሰው ሆኖ ሲሰማ ነበረ ማለት አይደለም። አውዱ እዚህ ጋር እሺ ጥያቄ አሁን ግልጽ ላድርግልህ። ሰው እንደኔና ልክ ሰዎች የሚያወሩትን የምድር ምስጋና አልሰማም ነው ሰምቷል? አሳይቶታል። መልአኩ ነው ስፔሲፊክ አድርጎ መልአኩ ጭራሽ ማሳየትም ይችላል ወይ አይደለም? ወሰደው እኮ በመንፈስ ወስዶ ይህን የሚያሳይ መልአክ ፋይናሊ ቆይ 19 እና 22 ላይ እኮ ልህን ላሳየኝ ይላል እኮ ልህን ላሳየኝ መልአክ ሊሰግድ በፊቱ ተደፋው። 5 ላይ ነው እንዴ ይህን ላሳየኝ መልአክ የሚለው ብራዘር? በምዕራፍ ዮሐንስ 19 እና 22 ላይ ፋይናሉ ነው የምነግርህ። መልአኩ እሱ ሌላ ታሪክ ነው አባቴ፣ ይሄ ሌላ ታሪክ ነው አይደለም። ፋይናሊ ሰባቱ ማዕተቦች መከፈት ተብሎ ደግሞ ከሰባቱ ማዕተብ አንዱን በፈታ ጊዜ እያለ ነው የሚቀጥለው። ከታች ራእይ ምዕራፍ 5 ላይ ነው እያወራ ያለው። ልክ ነው። ራእይ ምዕራፍ 5 ላይ ወንድሜ፣ ራእይ ምዕራፍ 5 ላይ በሰማይና በምድርም ከምድርም በታች በባህር ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው አለ። ስለዚህ ይሰማል ማለት ነው አልኩ እኮ። ሰማው ስልከው በራእይ ነው። ለምን አሰማኝም? እሺ አንድ ጥያቄ፣ ዮሐንስ የት ነበረ? ይህን ራእይ ሲቀበል ከየት ነው የወሰደው መልአክ? ወዴት ሄዶ ነው ያየ? እዛው ነው ያለው። ሌላ ቦታ ላይ ደግሞ ወንድሜ አንድ ቦታ ነው ያለው። ፍጥሞ ደስ ላይ ሆኖ ነው እንዳለ ይጻፍ። ኦኬ ታንክ ዩ። ከዛ በኋላ በመንፈስ ነው አይደለ የወሰደው? በራእይ ነው የወሰደው አይደለ? መልአኩ ወዴት? በራእይ ነው ሄደው አይደለ? መልአኩ ወስዶታል። በራእይ ወዴት ወሰደ? አዎ በራእይ እኮ በራእይ ነው። ስለዚህ መልአኩ ወስዶ ምን አሳየው ማለት ነው? ዓለም ላይ ያለው ራእይ ነው። ራእይ ማለት እርሚ እዚህ አለ። በራእይ ግን ትነሳለህ። ራእይ ወስዶ እያዞረ ሲያሳይ ነበር። ያንን የእግዚአብሔርን አጥናፍ ዓለም ያሳየው ነበረ፣ ያሰማው ነበረ። ለምሳሌ ዮሐንስ ፈጣሪ ሆነ ማለት ግን አይደለም አይደለም። ግን ያ ማለት የእርሚን የልብ ሐሳብ ውስጡ ላይ ጸሎትን ይሰማል ማለት ትችላለህ። እርሚ የልብ ሐሳብ ስለ ልብ ሐሳብ መጫው አባቴ ጸሎት እኮ እንደዛ እኮ ነው። አሁን ተንበርክከህ ለምሳሌ እሱንም አመጣልሃለሁ። የልብ ሐሳብ የማወቅ አለማወቅ ምን እንደሆነ አመጣልሃለሁ። እሱንም እሺ። እጃውን ሐዋርያት ሥራ ላይ ደግሞ ስለጥፈ ወዴት እንደምትሄድ እናያለን። እሺ የኔ ጥያቄ አሁን ስለዚህ በራእይ እግዚአብሔር ለዮሐንስ በሰማይ ያለ በምድር ያለ ከምድርም በታች በውስጥ ያለ የሁሉንም ሰው ምስጋና አሰማው ማለት ዮሐንስ ፈጣሪ ሆነ ማለት አይደለም። አረ አይደለም። እሱ ነው አውዱን አንተ የተረዳበት አውዱ ትክክል አይደለም። ለምንድን ነው እኛ እንደዛ ስንል ፈጣሪ ነው ወይ የምትሉ ለምንድን ነው? እሺ ስማኝ፣ አንደኛ ዮሐንስ ልክ እንደ ጎበኝ ሆኖ መልአኩ ያሳይ ነበረ። ያንን ከራእይ 1 እስከ መጨረሻው ድረስ ካየው ማለት ነው በራእይ ያሳየው ነበረ፣ እሰማ ነበረ። በመንፈስ ዓለም ነው፣ ራእይ ላይ ነው። ያንን ደግሞ አንተን ይሰማል ማለት አይደለም ወይ እኔን ይሰማል ማለት አይደለም። እንደዛ የሚለው ነው። ጸሎትን ይሰማል ማለት አውዶ ማስረጃ መጽሐፍ ቅዱሳዊ ማስረጃ ይሄ ማለት አንድ ጊዜ ይሰማል ማለት ሌላ ጊዜ ይሰማል ማለት አይደለም የሚለው ቶሎ መጽሐፍ ቅዱሳዊ ማስረጃ ውስጥ ያልተጻፈ ነገር ከየት ነው የሚመጣው? ይሄው አመጣው ካልተጻፈ እኮ የለም። ለምሳሌ ቆይ ስማኝ፣ ካልተጻፈ እኮ የለም እርሚ። ይሄው አለ እኮ እያልኩህ እኮ ነው። ይሄው ምድር ላይ ሆኖ የሰማይ ይሄ አንተ የምትገልጸው ራእይ ነው። እዛ ውስጥ የሚገባ ነገር አይደለም። ፍጹም ስህተት ነው። ራእይ ውሸት ነው። ጸሎት ይሰማል ማለት አይደለም። ራእይ ውሸት ነው ማለት ነው። ለምሳሌ መጽሐፍ ቅዱስ ጸሎትን የሚሰማ ይላል አይደለ? ሰምቶ የሚመልስ ይላል አይደለ? እሺ ጸሎት ካሳየው ወሳው ለምሳሌ ዳንኤል ምን አለ? ምዕራፍ 2 ላይ እሺ በቃ ወንድሜ በጣም ትለፈልፋለህ። ላወርድህ ነው እንደገባህበት ሞት ይባላል። ጥቅስ ሲጠቀስልህ አንደኛ ለራስህ ተጠመዘዘውና እንዲህ ነው ኦኬ፣ እንዲህ ነው አንተ ባብራራህበት መንገድ ያብራራ የመጽሐፍ ቅዱስ ክፍል አሳይ የለም። ስለዚህ ለምንድነው አንተ ነው የምትቀበለው? የትኛው ባለስልጣን ነው አንተ? እሺ ቴንክ ዩ። እንዴት መሰለህ እርሜ፣ እኔ አሁን መጽሐፍ ጥቅስ ብቻ ነገር ጸሎትን የሚሰማ እግዚአብሔር ብቻ እንደሆነ እኮ ነው የምናገረው። ጥቅስ ብቻ ንገረኝ። ይኸው ሰማ
ዓለም ላይ ያለውን ሁሉ ምስጋና ሰማ በአንድ ጊዜ ራእይ ላይ ዮሐንስ። ይህን የሚያፈርስ ጥቅስ ስጠኝ። ወይ ደግሞ ጸሎት አይደለም የሰማው። ምስጋና ግን ይሰማል። ምስጋና ግን ይሰማል። አሁን ቅድም ጥያቄ የችሎታ ጉዳይ ነበር። አይሰሙም። ከሰሙ ፈጣሪ ናቸው ነበር ሀሳቡ። ተመልከቱ ቤተሰብ፣ ቅድም ነበር ሀሳቡ ወንድማችን። ከሰሙ እንዴት ሆኖ ሊሰሙ ይችላሉ? ከሰሙ አምላክ ናቸው ማለት ነው። የአምላክን ባህሪ መካፈል ነው። አይሆንም ወይ እንደዛ ብሎ ስጠይቅ ነበር። አሁን ግን የሰሙት ይሰማል፣ ግን የሰማው ሰምቷል፣ ግን የሰማው ጸሎት አይደለም እያለ ነው። እሺ ምስጋና ይሰማል። ራእይ ነው። አንተ ራእይ ቆይ ሀሳቡ አይገባም። ራእይ የሚለው ራእይ ማለት ነው መገለጥ ነው። በቃ ራእይ ማለት አንተ እዚህ ኤርሚያስ እዚህ ሆነ ለምሳሌ ስጋ አለ፣ ትተነፍሳለህ፣ እዚህ ሁሉ ነገር አለ፣ ቦዲ አለ። ነገር ግን በመንፈሳዊ ዓለም ተነጥቀ የምታየው ነገር ነው። በሚያሳዩ በመላእክቶች የምትጎበኘው ነገር ነው። ለምሳሌ ኦይ ስማኝ ይሱ አቋርጦ እኛም የምንለው በስጋ እዚህ ያሉ ሳይሆን በስጋ ሌላ ቦታ ቢሆንም በመንፈስ ግን ተነጥቀው ይሰሙናል። ልክ እንደዚህ ራእይ ላይ እንዳለው ነው የምንለው። ሌላ አሁን ምድር ላይ ያለው ነው። ከሞቱ በኋላ ምድር ላይ የሚፈጠረውን ነገር ያውቃል? በፍጹም እንደዛ የሚያውቁት ነገር የለም። እነሱ እርግጠኛ ነህ? አያውቁትም። እርግጠኛ ነህ? ያውልህ በፍጹም በምድር ላይ የሚፈጠረው ነገር አያውቁትም። ልንገርህ አንድ ሰማይ መጽሐፍ ቅዱስ አውጣ ቶሎ በል አውጣ መጽሐፍ ቅዱስ። ያላችሁ ጋይስ ምን አሳየሁት? አሁን ምድር ላይ ሆኖ አንድ ቅዱስ ሰማይ ያለውን ምድር ያለውን ከምድርም በታች ውሃ ውስጥ ያለውን ምስጋና ሲሰማ ሳይሉቶሽ። አሁን ደግሞ ምን አሳየዋለሁ? ከሰማይ ሆኖ ወደ ምድር ያለውን ነገር እንዴት እንደሚያውቁ ላሳየው ነው መጽሐፍ ቅዱስ ላይ አውጣ። አይ ንገረኝ፣ ክፍሉ ንገረኝ፣ ችግር የለም። ሉቃስ ወንጌል ላይ አውጣው። አንተ አውጣና አንብቦ። ሉቃስ ወንጌል ምንም ምዕራፍ 16 ኦኬ፣ ከቁጥር 19 ጀምሮ አንብቦ። ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበረ። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበረ። ከባለ ጠጋውም ማዕድ ከሚወድቁ ፍርፋሪ ሊጠግብ ይመኝ ነበረ። ውሾች እንኳን መጥተው ቁስሎቹን ይልሱ ነበረ። ድሃው ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋው ሞተ፣ ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃም በሩቅ አየ፣ አልዓዛርንም በእቅፉ። እርሱም እየጮኸ አብርሃም አባቴ ሆይ ማረኝ፣ በዚህ ነበልባል እሰቃያለሁ። የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደ ተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተ ትሰቃያለህ። ከዚህ ሁሉ ጋር ከዚህ ወደ እናንተ ሊያልፍ የሚፈልጉ እንዳይችሉ ወደ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። እርሱም እንኪያስ አባቴ ሆይ ወደ አባቴ ቤት እንድትሰደኝ እለምንሃለሁ። 5 ወንድሞች አሉኝና እነርሱ ደግሞ ወደዚያ ስቃይ ስፍራ እንዳይመጡ ይመሰክርላቸው አለ። አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱ ይስሙ አሉ። እርሱ አይደለም አብርሃም አባቴ ሆይ፣ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ። ይኸውልህ ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ። ሙሴና ነቢያትም የማይሰሙ ከሆነ
ከሙታን እንኳን አንዱ ቢነሳም አያምኑም አለ። እሺ ጥያቄ ቁጥር 1 አብርሃምና ማን ይሄ ድሃውና ሀብታሙ ያሳለፉትን ላይፍ አብርሃም እንደው ነግሮት ሊሆን ይችላል። በመቀበል እንደዛ ልትል ይችላል። ችግር የለም። በምን አወቀ ላይፋቸው? አይ አሁን ቅድም ካለው አሁን አላዛር በምን አወቀ? እሺ ስማኝ እዚህ ጋር ታሪኩ የሚናገረው ስለ አላዛር ድሃው ነው፣ ስለ ሀብታሙ ነው። ሁለቱም እንደሞቱ ነገር ግን አላዛር በአብርሃም እቅፍ ጋር እንደሄደ ያ ባለጠጋው ደግሞ ወደ ሲኦል አሁን ስለሞት እኮ ናቸው። ኤርሚ ተረጋጋ፣ ኤርሚ ወድሃለሁ፣ ተረጋጋ። ከቅድሙ ጥሩ ያወራ ነው። ስማኝ ኤርሚ፣ ቆይ አላዛር እቅፉ በቃ ልመልስልህ። አላዛር እንደው ሄዶ ይሄ ሀብታሙ ሰውዬ እኮ ምድር ላይ ያለ ብሎ አይሰጠኝም ነበር ምግብ ብሎ ነግሮታል ወይ? ይህን ወዴት እንደምታልፈው አሳያለሁ። ሙሴና ነቢያት በምድር እንዳሉ በምን አወቀ አብርሃም? ቶሎ ነቢያት እኮ በምድር ላይ አሉ እኮ። ሙሴን በምን አወቀ? ወይ ይኸውልህ ነቢያት በምድር ላይ አሉ። ሙሴና ነቢያት ወይ ስማኝ፣ ሙሴ በዛ ሰዓት ላይ እንግዲህ በምድር ላይ ነበር አይደለ? ሙሴ ነበር አይደለ? ነቢያቱም ነበሩ አይደለ? ለእነሱ ሙሴና ነቢያት አላቸው አለ። ሙሴና ነቢያት አንድ አውራ አንድ አናግረኝ፣ አንድ ያስጨርሰኝ። ሲጀምር ክፍሉ በሰማይ ውስጥ እየተከናወነ ስላለው ነገር ነው የሚናገረው። ሁለተኛ ነገር ደግሞ ያ ሙት ሰው ወደ ምድር መጥቶ ትልቁ ኃይለ ቃሉ ወደ ምድር መጥቼ 5 ወንድሞች አሉ እነሱ እኔ ወዳለበት እንዳይመጡ ልስበካቸው አለ። ዳግም መመለስ እንደማይችል ብቻ መልስ አለበለዛ ወረድ። በቃ ይሄ በጣም ይሄ ባይዘው እሺ፣ በጣም ነው ቴንክ ዩ ጌታ ይባርክ። ሌላ ጊዜ እሱ የሚለውን ስታይ አስገባኝ፣ ችግር የለም። ሰላማዊ በሆነ እምነት ያድናል ስትሉ ግን ከምን አንጻር ነው? አለማመን ነው እንደ እምነት ተብሎ የሚጠቀሰው? እምነት ማለት አለማመን ነው? አለማመን ነው የሚያድነው እንዴ? በዚህ ስለማይመልሰው ነው የኔ ጥያቄ ቃል በቃል። ቆይ ኢሹዬ ሙሴ በምድር ላይ እንዳለ አብርሃም በምን አወቀ እያልኩ ሰማይ ሆኖ እንደ ሙሴ ብቻ ሌላውን እንዳታወራ። ቆይ ስማኝ፣ ሙሴና ኤልያስም እኮ ወደ ምድር መጥተዋል። አሁን ሄኖክና ኤልያስም እኮ ይመጣሉ። ስማኝ እኔ መቼ እሱ ሙሴ በምን አወቀ እንዴ? በእግዚአብሔር አንተ መንግስት ውስጥ አይደለ እንደምትኖረው? ስለዚህ ያውቃሉ ማለት ነው ምድር ላይ የሚከናወነው ነገር። ምድር ላይ የሚከናወነው ነገር የሚያውቁት ነገር በዛ። ግን ምድር ላይ ቆይ ስማኝ፣ እንደዛ ያንተ ሐሳብ እኮ እንደዛ የሚል አይደለም። አትበል በእናትህ። እሺ አይደለም፣ ጭራሽ እንደዛ አይደለም። አብርሃም በምን አወቀ? ተሳስተሃል። እንዴት መሰለ? እንደዛ አይደለም። የአብርሃም ሐሳብ እንደዛ አይደለም። ነቢያቶች አሉ፣ ነቢያቶች አሉ እንደ ሙሴ ያሉ። ሙሴን በምን አወቀው ሲጀመር? አብርሃም በእግዚአብሔር መንግስት አንድ መንግስት ሆነ። እንዴት ነው የማታውቀው አንተ? ስለዚህ ያውቃል ማለት ነው ሙሴ አብርሃም። ኦይ ስማኝ፣ ምድር ላይ ከምድር አይደለ እንደየሄደው? ኦኬ ምድር ላይ አንድ ላይ ነበሩ ሙሴና? ኦይ አይደለም፣ ስማኝ፣ እኔና አንተ ሌሎችም በምድር ላይ የሚኖሩ ነቢያቶች በሙሴ መንፈስ በኤልያስ መንፈስ የሚያገለግሉ ሰዎች እኮ አሉ። ግን ስለ ሙታንና ስለ ሕያዋን ነው የሚነገረው። ሰው አንድ ከሞተ እድል እንደሌለው ነው የሚያወራው። ሰው እርሜ ቃል በቃል እኮ የጠየኩት የእኔ ጥያቄ አሁን መጽሐፍ ቅዱስን ይኸውላችሁ አታምኑ የምንለው ለዚህ ነው። ሙሴ ምድር ላይ እየኖረ እንደሆነ አብርሃም ከሞተ በኋላ ከስንት ጊዜ ዘመን በኋላ በምን አወቀ አብርሃም ሙሴ ምድር ላይ እንዳለ? ከሙሴና ከአብርሃም ማን ነው የሚቀድመው ታውቃለህ? አንድ ጥያቄ ልጠይቅህ። ሙሴ ነው የሚቀድመው አብርሃም ነው የሚቀድመው? በእድሜ ነው አይደለም። ወደዚህ ምድር መጥቶ መጀመሪያ የእግዚአብሔርን ሀሳብ ያስተናገደ ማለት ነው አብርሃም ነው ወንድም የሚቀድመው። አታውቅም እንዴ? ቴንክ ዩ። ስለዚህ አብርሃም ነው አይደለ? አብርሃም ነው ያልከው? አብርሃም ነው። ቴንክ ዩ። ስለዚህ አብርሃም በዛ ጊዜ ስላረፈ ሙሴ በምድር ላይ አለ ያልኩህ ነው ያለው።
ግን ከእግዚአብሔር ዘንድ እኮ ነው የሚኖሩት። እና ያ ማለት ጸሎትን ምድር ላይ ይሰማሉ ያደርጋሉ ማለት አይደለም። አብርሃም ጸሎትን ይሰማል ያደርጋል ማለቱ አይደለም። ግን ያውቃል ምድር ላይ ግን እውቀትማ እንዴት አይኖርም? እውቀት እኮ ይኖራል እኮ ግን ጸሎትን ይሰማል ያደርጋል አጠገብ እንዳለው አይደለም። አንተ አሁን የኔ ጥያቄ ይሄ አይደለም እርሚ። ቆይ የኔ ጥያቄ ነበር። አሁን አንተ ጥያቄውን ወደ ሌላ ነገር ነው የወሰድከው። እኔ ያልኩት እርሚ አንዴ እኔ እኮ ሰምቼሃለሁ እኮ ወንድሜ። እሺ ከዚህ በላይ እንግዲህ ጉንጭ አልፋር። እሺ ብራዘር ወይ አታምኑም አትቀበሉም። ኤኒዌይስ ጥሩ ነው። አንድ ያምናል ችግር የለውም። እውቀቱ አላቸው አልክ አያረጉትም እንጂ ኤኒዌይስ እውቀቱ አላቸው ከተባለ በቃ ይሄን ነው እኛ የምንፈልገው። ባይዘው ምድር ላይ ሆኖ ዮሐንስ ይኸው አይሰማም፣ በሁሉም ቦታ የሚገኝ ፈጣሪ ብቻ ነው። ጸሎት ይሰማሉ ማለት ጣዖት አምልኮ እንደሆነ አይነት የእግዚአብሔርን ስጦታ ለሰዎች እግዚአብሔር ያለውን ኃይል የእግዚአብሔርን ኃይል ለሰዎች እንደመስጠት አድርገው ሲያወሩ ነበር። እሺ ዮሐንስ በራእይ 5:13 ላይ ምድር ሆኖ ከሰማይ ሰማ፣ ሰማይ ያለውን ምድር ላይ ያለውን ከምድር ውስጥ በውሃ ውስጥ ያለውን ሰማ ሲባል ይሰማል። እሺ ከሰማይ ግን ሰምቷል። ያን ጊዜ በራእይ ነው አለ። ራእይን ማትቀበል ከሆነ ችግር የለው። በራእይ ይሰማሉ ካልክ ስለዚህ ይሄ ጸጋ የሚሰጥ ነው ማለት ነው ለሰዎች መስማት ከቻሉ እኛ የአምላክን ቦታ ሰጠናቸው ሳይሆን እግዚአብሔር ጸጋ ሰጥቷቸው ነው ማለት ነው። ቴንኪው። ወደ ምን አይነት ፖይንት መጣን? ሁለተኛ ላይ ከሰማይ ሆኖ ግን ምድር ላይ የሚከናወነውን ነገር አያውቁም አይሰሙንም ማለት። እሺ ይሄው አብርሃም እነ ሙሴን እያየ ነበር። ሰማይ ሆኖ እነ ሙሴን እያየ ነበር። እንዴት አየ? እውቀቱ አላቸው አለ። ከይን የምንፈልገው እውቀቱ ካላቸው የሌላውን ቀስ ብለህ ትረዳዋለህ። ካወቁ ምልጃ ደግሞ እርስ በርስ መጸላለይ መጠያየቅ ደግሞ ሌላ ቦታ ይመጣል። ይሄ ሞት የሚባለው ነገር አይገድብም ማለት ነው። አየህ ሰማይ ሆኖ ምድር ሆኖ የሰማይን ካወቁ ቅዱሳን ሞት የሚባል ነገር የለም ማለት ነው። ለዛ ነው ጌታ ኢየሱስ ክርስቶስ ባይዘው ያ በእኔ የሚያምን ምን አለው? የዘላለም ሕይወት አለው። ቢሞትም ሕያው ነው አይደል? በክርስቶስ የሚያምን ሕያው ሆኖ የሚኖረው ለዛ ነው። ሰማይ ሆኖ ምድር ሆኖ የሰማይ ነው ያለው ቅዱሳን። ስለዚህ እኛ ህብረት ውስጥ ናቸው። ለዛ ነው ዕብራውያን ባይዘው ቃል በቃል ጻድቃን መንፈሶች ከኛ ጋር እንዳሉ የሚነግረን ዕብራውያን 12 ላይ ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ያው ጻድቃን መንፈሶች አሉ። እኛ ህብረት ናቸው። ስለዚህ ይጠይቁልናል እግዚአብሔርን፣ የምንናገረው ነገር ይሰማሉ። ለምን መሰላችሁ? አንድ ሰው ከሆነ ስልክ ከሌለበት ሀገር ብትጠሩት ማለት ነው ምን ይላል? እምነት ስለሌለው ሰው እንዴት እዚህ ጋር ቆሞ እዛ ያለውን ሰው እንዴት ነው ድምፁ ሊሄድ የሚችለው? በየት በኩል አድርጎ ይደንቃል። የእግዚአብሔርን ስራ የማያውቅ ሰው ሰዎች አንድ ቦታ ሆኖ ሌላ ቦታ ያለውን ይሰማሉ ሲባል አይ ያውም ደግሞ በዚህ በቴክኖሎጂ ዘመን ማለት ነው። ኢቭን እኛን አትሊስት እኔን እያያችሁ ነው አይደል? አንዱማ ምን ሲል ሰማሁት? እኔ እናንተ በስልክ እንገናኛለን፣ ይኸው ስልኩ ስላለን እነሱ በምን ያዩሃል አላል። አሁን ስልክ በቃ አየች፣ በስጋዊ ሀሳብ ስለምናስበው ማለት ነው። ይኸው በመንፈሳዊ ሀሳብ ግን ይኸው ሰማይ ሆኖ ምድር ሆኖ የሰማይን ይሰማሉ። ይኸው መጽሐፍ ቅዱስ ይላል መጽሐፍ ቅዱስ እንቀበላለን። እኛ ደግሞ አማኝ ስለሆነ ማለት ነው። በሰለጠነ ዘመናት እንደው ሌሎቹ ቢክዱ ማለት ነው ጋይስ ጌታ ያን ጊዜ በቃ ሊታሰብ አይችልም። አያችሁ ያ ነገር ሊታሰብ አይችልም። ይሄ ግን ወይዘ ክህደት ነው። ሰማያዊቷ ኢየሩሳሌም ደርሰናል። በዚህ ፓፓ ደርሰናል። ኤኒዌይስ ይሄው ነው ያለው ነገር ወገኖቻችን። በጣም ዛሬ አግሬሲቭ የሆንኩት አንዷ አናዳኝ ነው። ቅድም እኔ ውሸት አልወድም ታውቃላችሁ ለሰዎች ያለኝን ክብር ግን አንዷ መጣ ኦርቶዶክስም ጴንጤም ነኝ ካለች በኋላ ኦርቶዶክስ ጨለማ ነች አይነት መልእክት ለማስተላለፍ ሞከረች።
ምንም የማታውቀው እኔም አልፈልገው ነው። ለአንድ ጥቅስ ስትጠቅሱ ባይብል ላይ ጥያቄ የሚያነሳ ከሆነ ያን ጥቅስ ማብራራት አለባችሁ በስርዓት እና ያንን ባልጠበቀ ሁኔታ ለዛ ነው ለካ ብዙዎች አስተማሪ አይሆኑ የሚለው። አንድ ጥቅስ ሲነሳ መብራራት አለበት። ወይስ ቅድም ግን ካነሳሁት ሀሳብ ያልተብራራችሁ ካላችሁ ኦርቶዶክሶች ካላችሁ ጻፉ።